የምታገልበት እንደዚህ አንድ ላይ ሆነን ተሰብስበን ኢንፎርሜሽን ኤክስቼንጅ የምንደራረግበትና እርስ በርሳችን የምንረዳዳበት እንደዚህ አይነት መድረክ እንዲገኝ ነበር የምፈልገው። እኔ ዛሬ በጣም ደስተኛ ነኝ። በጣም እጅግ በጣም ደስተኛ ነኝ እና በጣም አመሰግናለሁ ሁላችሁም ስለመጣችሁ። ያው ብዙውን ሲሞን ገልጾታል መሰለኝ። ስሜ አደራጀው ዋካ ይባላል። በአማርኛም በእንግሊዝኛም ዋካ ነው። የቄስ ገበሬ ልጅ ነኝ እና ከዛ ተነስቼ ነው እንግዲህ እዚህ ደረጃ የደረስኩት። እናትና አባቴን መጀመሪያ አመሰግናለሁ። በእርግጥ እግዚአብሔር መጀመሪያ አመሰግናለሁ እዚህ ደረጃ ስላደረሰኝ። ከዛ ቀጥሎ ደግሞ እናትና አባቴን በጣም አመሰግናለሁ። ከዛ ባሻገር አንዳንድ ጓደኞቼ ዋቃ ነው የሚባል ይላሉ። ስሜን በደንብ መግለጽ እፈልጋለሁ። ዋካ ማለት ምን ማለት ነው የሚለው ነው እና ዋቃ ሳይሆን ዋካ ነው። ግን ዋካ እኔ ያው የቄስ ልጅ ነኝ። ዋካ ማለት በቤተ ክርስቲያን ውስጥ የቄስ ማዕረግ ነው። መርጌታ ምናምን እየተባለ እንደሚሰጠው ማለት ነው እና በቤተ ክርስቲያን ብዙዎቻችን እንሄዳለን፣ ግን ቃሉን አናውቀውም። ግን በቤተ ክርስቲያን ይጠቀሙበታል። ዋካ 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 ዘኢትዮ ብርሃን እያሉ በተለይ ሆሳዕና፣ ስቅለት፣ እንደዚህ ደግሞ ትንሣኤ በሚሆንበት ጊዜ ይጠቀሙበታል። ዲያብሎስን ሲደበድቡ ወይም አንዳንድ ነገር ሲያደርጉ አንድ ቄስ አራት አይዶን ነው እንግዲህ ምን ያህል ቄሶችና ምን ያህል ዲያቆኖች በየአራት ማዕዘኑ እንትን እንደሚሉበት ማለት ነው እና የግዕዝ ቃል ነው። ዋካ ማለት ብርሃን፣ ነጸብራቅ፣ ቦግታ፣ ሰላም ማለት ነው። አንዳንድ ጓደኞቼ ደግሞ በኦሮምኛ ዋቃ ነው ይሉኛል እና ዋቃ ማለት በኦሮምኛ ደግሞ እግዚአብሔር ማለት ነው። ስለዚህ ዋካ ብርሃን ከሆነ ዋቃ እግዚአብሔር ከሆነ ብርሃንና እግዚአብሔር የአንድ ሳንቲም ሁለት ገጽታዎች ናቸው እንግዲህ ካልተሳሳቱ። ስለዚህ ለእኔ ምንም ችግር የለውም፣ ሁለቱም ስሜ ነው ለማለት ነው። ኦኬ። ከዛ ባሻገር ስኮላርሽፕ አግኝቼ ነው የመጣሁት። የአንደኛ ወይም ሁለተኛ ዓመት የሜዲሲን ተማሪ ነበርኩ ጎንደር። ያው የድሮ ኢሴሊሲ የምታውቁት ነው፣ በጣም አደገኛ ነው። ከ300 ከ400 ተማሪዎች መካከል ማክሲመም ወደ ዩኒቨርሲቲ ጆይን የሚያደርጉት 1000 ገደማ እንደዚህ ነበር እና ከነዛ ውስጥ እድለኛው አንዱ ነው የነበርኩ። ከዛ ጎንደር ደረሰኝ። ከጎንደር ሜዲካል ኮሌጅ እያለሁ ስኮላርሽፕ አገኘውና ወደ ጀርመን መጣሁ። ከዚህ ነው እንግዲህ ከመጀመሪያ ሴሚስተር ጀምሮ አሁን እስካለሁበት አካዴሚካል ካሪየር ድረስ የደረስኩት እዚሁ ጀርመን የተማርኩት እና ኢትዮጵያ ብዙም አልተማርኩም። ግን ተምሬ እዚህ ደረጃ ከደረስኩ በኋላ ደግሞ አንዳንዴ አካዳሚካሊ ትንሽ ከፍ ካልን በኋላ አእምሮ ስንገዛ ነው የሚባለው ለሀገሬ ምን ሰራሁ የሚለውን ሳስብ ብዙ ጊዜ እኔ የምሰራበት ቦታ ስናስተምር የምንውለው የውጭ ዜጋዎችን ነው። አሜሪካ ይመጣል፣ ጀርመኖች ሶቪየት ስታንዳርድ ይመጣሉ፣ አሜሪካንስ፣ ብሪተን፣ ስዊድን፣ ካናዳ፣ ቻይና፣ ጃፓን ማይመጣ የለም እና እነሱን ነው ስናሰለጥን የምንውለው እና በጣም ይቆጨኝ ነበር። አንድም ሰው የኛ አይመጣም፣ አንድ ሳይንቲስት አይመጣም፣ አንድ ተማሪ አይመጣም እና ሁሌ ቆጨኝ ነበር። መጨረሻ ላይ ለምንድን ነው እኔ ወደዛ ሄጄ አንዳንድ ነገር ማላደርግ በሚለው ሀሳብ መጣልኝና ወደ ኢትዮጵያ እንዳጋጣሚ ቤተሰቦችን ይዤ ነው የሄድኩትኝ። እዛ ሲሄድ ከተማ አካባቢ ስንዞር የዩኒቨርሲቲ ተጀምሮ እና ይሄ እስካሁን ድረስ ሜዲካል ኮሌጅ ነው የነበር፣ አሁን ግን ወደ ዩኒቨርሲቲ ተቀይሯል ሲባል ዩኒቨርሲቲ ማየት አለብኝ። ወደ ውስጥ ስገባ ቤተሰቦችን ይዤ ባይ ቻንስ ማን አጋጠመኝ? የዩኒቨርሲቲውን ቫይስ ፕሬዚዳንት አጋጠመኝ ማለት ነው። እና ወደ የት ልትሄዱ ነው ሲል አይ ዩኒቨርሲቲ ተከፍቷል ተብሎ ዩኒቨርሲቲውን ለማየት እየሄድን ነው ስለው አይ እኔ እኮ የዩኒቨርሲቲው ቫይስ ፕሬዚዳንት ነኝ፣ ስለዚህ በጣም ደስ ብሎኛል፣ ምን ልትሰሩ ነው ምናምን ስነግረው አይ ስኪልድ ማንፓወር እንፈልጋለንና ና ብሎ ወደ ቢሮ ወሰደኝ ማለት ነው ከቤተሰቦች ለይቶ። ከዛን ጊዜ ጀምሮ ነገሩን አስረዳኝና እኔም ሰርቭ ማድረግ ጀመርኩ ማለት ነው እና የዛሬ 15 ዓመት 2010 ላይ ማለት ነው በአውሮፓውያን አቆጣጠር ከዛን ጊዜ ጀምሮ ኖሌጅ ትራንስፈር በሚል በተለያየ የኢትዮጵያ ዩኒቨርሲቲዎች ላይ የሄድኩ በተለይ በሜዲካል ፋክልቲ ባሉበት አካባቢ ፍሪ የሆነ ነጻ ሰርቪስ ሰጣለሁ። ይህም ምንድነው ማደርገው? ሌክቸር ሰጣለሁ፣ ሴሚናር፣ ወርክሾፕ እናዘጋጃለን፣ ኢቭን ኤግዛም። ከዛ እንደገና ደግሞ ለተወሰኑ ዲፓርትሜንቶች ካሪክለሙን ሪቫይዝ አድርጋለሁ፣ ካሪክለም ደቨሎፕ አድርጋለሁ። ከዛ ይህን እየሰሙ ያው ኢትዮጵያ ነገር አንዱ ከሰማ ሌላው ነው፣ ራሳቸው አይደርሱበትም። ግን የአንዱን ከአንዱ ኮፒ ማድረግ በጣም ጎበዞች ናቸው። ከዛ አንዳንድ ዩኒቨርሲቲዎች እየጠሩ ሲያዩኝ ብዙ ጊዜ ምሰራው እኔ ደግሞ ትልልቅ ዩኒቨርሲቲዎች ሳይሆን አሁን ወደ ፔሪፌሪ ወዳሉና አዳዲስ የሚከፈቱ ዩኒቨርሲቲዎች አሉ፣ በእነሱ ላይ ነው የምሰራውና አንድ ደባርቅ የሚባል ዩኒቨርሲቲ አለ። በጣም ደስ የሚል ሪሞት ኤሪያ ማለት አልችልም፣ በጣም ደስ የሚል ቦታ ያለበት ነው። ግን ማህበረሰቡ ትንሽ
ደከም የሚል ያው በጀግንነት ይጠራል፣ ግን በኑሮ ትንሽ ደከም ያለ ማህበረሰብ ነው እና እዛ አካባቢ እስኪ የሆነ ነገር እርዳን ሲሉ ደባርቅ ዩኒቨርሲቲ ላይ አንዳንድ ነገር ሳይላቸው ምንም የሜዲካል ፋክልቲ የላቸውም። አንድ ሆስፒታል አለ። ፔሽንት ፍሎው በጣም ብዙ ነው እና የሚመጡት 400፣ 500፣ 600 ኪሎ ሜትር ርቀው ነው እና ራስ ዳሸን ሁልጊዜ የምንጠራው ተራራ አለ። ከዛ ተነስተው ይመጣሉ እና በጣም አስቸጋሪ የሆነ ቦታ ነው። ስለዚህ ምን ይደረግ ሲል አይ እኔማ ሜዲካል ፋክልቲ ያስፈልገዋል በሚል ኃላፊነት ወስጄ ኒድ አሴስሜንት በመስራት እስከ ራስ ዳሸን ተራራ በመሄድ ያን ብርዱ በጣም ከባድ ነው። ከንፈር ይቆራረጣል፣ እጅና ያለው ብርድ በጣም ከባድ ነው። ያን ኒድ አሴስሜንት በመስራት አሁን እጅግ በጣም ደስተኛ ነኝ። ያን ይዘው ከትምህርት ሚኒስቴርና ጤና ሚኒስቴር ሄደው ያው የምጠብቀው ሜዲካል ፋክልቲ ያልተከፈተላቸውም፣ ግን ሚድዋይፈሪ፣ ነርሲንግ፣ ፓብሊክ ሄልዝና ፋርማሲ ተከፍቶላቸዋል። አሁን ሜዲካል ፋክልቲውን ለማሰራት ጥረት እያደረግኩ ነውና እዚህ አካባቢ እዚህ ውስጥ ትኖራላችሁ። ብዙ ኢንፎርሜሽን ደርሶኛል። ከደባርቅ አካባቢ የመጣችሁ ወደ ሰሜን አካባቢ የመጣችሁ ሰዎች በጣም ብዙዎች ናችሁ። ያ ዩኒቨርሲቲ በጣም ይጠብቃችኋል። ስለዚህ ያንን ዩኒቨርሲቲ ሜዲካል ፋክልቲው እንዲከፈት እንድትረዱ ከሁሉም አስቀድሜ በትህትና አሳስባችኋለሁ። ኦኬ ይህን ካልኩኝ ጊዜው እንዳላጠፋ ያው እሱ ገልጾታል። አሁን የምሰራው አዚ ሜዲካል ሪሰርች ሳይንቲስት ሆኜ ነው የምሰራው። በርሊን ነው የምሰራው። ሻርቴ ይባላል የምሰራበት ፋክልቲ። በርሊን ውስጥ ያው ትልልቅ ዩኒቨርሲቲዎች አሉ። የቴክኒካል ዩኒቨርሲቲ ይባላል። እስከ ማርስ ድረስ ያው ብዙ ነገሮችን አብሮ የሚሰራ ነው። እዛው ጆይን ታደርጉ ፈልጋለሁ። በርሊን እንደገና ፍራይ ዩኒቨርሲቲ ወይም ፍሪ ዩኒቨርሲቲ የሚባል አለ። ሁምቦልት ዩኒቨርሲቲ የሚባል አለ። የሻርቴ ሜዲካል ዩኒቨርሲቲ የሚባለው ከሁለቱ ዩኒቨርሲቲዎች የተውጣጣ ነው። ራሱን ችሎ ኢንዲፔንደንት ያው ሜዲካል ፋክልቲ ነው የሚባል ነው ሜዲካል ዩኒቨርሲቲ ነው የሚባለው። ግን 50% ከሁምቦልት 50% ከፍራይ ዩኒቨርሲቲ ነው የሚያገኘው ድጋፉን እና በጣም ለየት ያለ ዩኒቨርሲቲ ነው። አንዳንድ ነገሮችን አሁን ለሜዲካል ተማሪዎች ወይም እንዴት ጆይን እንደምታደርጉ ያወራለሁ። ግን ይሄ የማወራው ነገር ጀነራላይዝድ የሆነ ነገር ነው የማወራው። ስለዚህ ጀርመን ውስጥ የተለያዩ የሜዲካል ተማሪዎችን የመቀበል ሲስተማቸው በሁለት ደረጃ የተከፋፈለ ነው። እኛ ጋር ወደ በርሊን ጆይን የምታደርጉ ከሆነ ትንሽ ከሌላው ዩኒቨርሲቲ ለየት ያለ ነው። ሌላ ዩኒቨርሲቲዎች ደግሞ የሚቀበሉት በድሮ ሲስተም ነው እና አንዳንድ ነገሮች ሳወራ ምናልባት ያልገባችሁ ነገር ካለ ግልጽ ታደርጉ ትችላላችሁ ማለት ነው። ቶሎ ቶሎ መናገራለሁ ይችላል። ከዛ ተጨማሪ ደግሞ ያው ብዙ ዲያስፖራዎች አሉ እዚህ ውስጥ ብዙ ዲያስፖራ ማለት ኢትዮጵያኛ በተመለከተ ነው እና እንደዚህ በአንድ ላይ ተሰባስቦ የሚሰራ የለም እና በግሩፕ ሲሰራ ነው በጣም ጥሩ ነገር መስራት የሚቻለው እና እዚህ የምታውቁት ከሆነ ካጠገባችሁ ኤሽቦርን የሚኖር ጃይዜድ የሚባል አለ። አብዛኞቻችሁ ልታውቁ ትችላላችሁ። አይ ዶንት ኖ የተወሰነ ሰው እና ብዙ ነገር ሳፖርት ያደርጋሉ። ግን ያ ሳፖርት የሚያደርጉትን ነገር እኛ ኢትዮጵያውያኖች አንጠቀምበትም። የማንጠቀምበት ምንድነው? የጀርመን አንዱ ትልቁ ሲስተም እኛን ለመርዳት የሚያደርጉት ምንድነው? በማህበር ስንመጣ ነው። በግሩፕ አይን በተናጠል በምንመጣበት ጊዜ ምንም ሳፖርት አያደርጉም። ስለዚህ እንደዚህ አይነት ኦርጋናይዜሽን በመመስረት ከነሱ ጋር ጆይን በማድረግ አንዳንድ ነገሮችን ማግኘት ትችላላችሁ እና በዛ ውስጥ ዝም ብዬ አይደለም ያገኘሁት፣ ተወዳድሬ ነው ያገኘሁት። ለቢኤምዜድ እና ጃይዜድ አስ አድቫይዘሪ ቦርድ ሜምበር ሆኜ ካሉት ከተመረጡት ኢትዮጵያውያኖች ውስጥ አይ ዶንት ኖ እንግዲህ በዓለም ውስጥ ካሉ ለሁሉ ነው የምንሰራ። ከዛ ውስጥ አንድ ኢትዮጵያዊ ነው ብቻ ነው ያለሁትና በጣም ያሳዝናል። ስለዚህ ለወደፊት እንደዚህ ለመጥረት አድርገን እዚህ ደረጃ ለመድረስ ሁላችንም መስራት አለብን ማለት ነውና ያንን ኦርጋናይዜሽን ለመጠቀም መሞከር አለባችሁ። ሲሞኒያው በይበልጥ ያውቀው ይሆናል። ኢንፎርሜሽኑን ከሱ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ወደ እንትኔ ብገባ ይሻላል ብዙም ኦኬ እንትኔን ያዘጋጀሁት ያው የሚመጣው ሰው በምን አይነት ኳሊፊኬሽን እንዳለ ስለማላውቅ ለሁሉም የሚመጥን አይነት ነገር ነው። ለሜዲሲን ተማሪ እኔ ብዙ ጊዜ በሜዲሲን ላይ ያለውን የተሰጠኝ ሆምወርክ 5 ጥያቄዎች ተሰጠውኛል። 5 ጥያቄዎች ሕክምናን የሚመለከቱ ወይም ደግሞ የጤና ሁኔታን የሚመለከቱ ናቸው እና ያዘጋጀሁት ምናልባት አዳዲስ ተማሪዎች ጆይን ማድረግ የምትፈልጉ እዚሁ ተወልዳችሁ ያደጋችሁ ወደ ሜዲካል ፋክልቲ ጆይን ማድረግ ለምትፈልጉ ወይም ደግሞ ከኢትዮጵያ የመጣችሁ አሁን ወደ ዩኒቨርሲቲ ጆይን ማድረግ ለምትፈልጉ ከዛ ባሻገር ደግሞ እንደዚሁ ፒኤችዲ ለመስራት የምትፈልጉ እንደዚህ አይነት ኮንስትራክተር የተደረገ ነው። ከዛ በኋላ ከተማራችሁ በኋላ ደግሞ ያው ዲያስፖራ መሆናችሁ አይቀርም አይደለም። ዲያስፖራ ሆናችሁ ወደ ኢትዮጵያ በምትሄዱበት ጊዜ በምን አይነት ሁኔታ ነው መስራት የምትችሉ? አዜ ዲያስፖራ ምን ማድረግ አለባችሁ? ከዛ የሚያጋጥማችሁ ችግር እንዴት ነው? ሲስተሙ ያን ትንሽ ገለጽ አድርጋለሁ። ከዛ በመቀጠል
ያው የምሰራበት ቦታ ላይ በምን ስራ ላይ እንደምሰራ ለማስተዋወቅ ከኖሌጅ ትራንስፈር ጋር የተያያዘ ግን አንድ በሽታ ኢትዮጵያ አለ ኢትዮጵያ ውስጥ ኢንስቶል ማድረግ የምፈልገው ስለዛ በሽታ አንስቼ ትንሽ ማውራት ፈልጋለሁ። መጨረሻ ላይ ያው ሚሽን ኤንድ ቪዥን የሚባል አለ። የኔ ሚሽን እና ቪዥንን አውርቻችሁ ንግግሬን ጨርሳለሁ ማለት ነው። ኦኬ መጀመሪያ የተሰጠኝ ያው እንግዲህ በአማርኛ በእንትኔ ስላይዴ እንግሊዝኛ ነው። እንግሊዝኛውን እያነበባችሁ መረዳት ትችላላችሁ። የማወራው ግን በአማርኛ ነው። The structured overview of German medical education system including its structure, admission, training stage and postgraduate pathways ነው የሚለው። በዚህ ላይ ያለው መጀመሪያ ስለ ጀርመን ስትራክቸር ማውራት እንችላለን። ኦቨርቪው ኦፍ ዘ ጀርመን ሜዲካል ኤዱኬሽን ሲስተም ነው የሚለው። የመጀመሪያው ጀነራል ስትራክቸሩ ምን ይመስላል ነው። የጀርመን ሜዲካል ፋክልቲ ያው እንደምታዩት ህዝባዊ ነው፣ የመንግስት ነው አብዛኛው። እስካሁን ድረስ ፕራይቬት የሆነ የሜዲካል ፋክልቲ አንድ ስኩል አለ፣ ግን እንደዚህ ፉል የሆነ የሜዲካል እንትን አይሰጥም። ስለዚህ የጀርመን የሜዲካል ፋክልቲ ሲስተም ፕራይቬት አይደለም፣ ህዝባዊ ነው። የሚፈጀው የትምህርት ጊዜ 6 ዓመት እስከ 7 ዓመት ነው። እዚህ ጋር 6 ዓመት እስከ 3 ወር ነው የሚለው፣ ግን ከ6 እስከ 7 ዓመት ነው። የግድ በ7 ዓመት ውስጥ መጨረስ የለባችሁም። መጨረስ ካልቻላችሁ ሴሚስተር ማራዘም ይቻላል። ስለዚህ እስከ 7 እስከ 8 እስከ 9 ዓመት መሄድ ይቻላል። ግን በተባለው ብትጨርሱ በጣም ጥሩ ይሆናል ማለት ነው። የአድሚሽን ሪኳየርመንቱ ምንድን ነው? የአድሚሽን ሪኳየርመንት የተወሰኑ ነገሮች አሉት። በተለይ ጀርመን ላይ ተወልዳችሁ ያደጋችሁ ልጆች የጀርመን አቢቱር ያስፈልጋል ማለት ነው። ወይም ደግሞ እንደ ኢትዮጵያ የመጣችሁ ካላችሁ እንደ ኢሲኤልሲ ብለን የምንጠራው ማለት ነው። ስለዚህ አቢቱር በጣም ያስፈልገናል ማለት ነው። ሌላው ኢንተርናሽናል ኳሊፊኬሽን የሚል ነገር አለ። ሌላ ኢንተርናሽናል ኳሊፊኬሽን የሚያስፈልጋችሁ ከሆነ ለምሳሌ እንደ ኢትዮጵያውያን አይነት እንደኔ አይነት ኢትዮጵያ ኢሲኤልሲ ሰርቶ የመጣ ከጀርመን ዩኒቨርሲቲ ጆይን ለማድረግ ከፈለገ ምን ማድረግ አለበት ማለት ነው? አኔርኬኑንግ ያስፈልጋል። ውሃ ፈልጋለሁ። አኔርኬኑንግ ያስፈልጋል። አኔርኬኑንግ የምታደርጉት ምንድነው? የጌዙንዳይት ላንድ ሳምት ፎር ጌዙንዳይት ቬዘን የሚባል አለ። የሄሰን አላውቀውም፣ የበርሊን ነው የማውቀው። አይ ሆፕ ሄሰንም እንደዚህ አይነት ነገር ሊኖር ይችላል። እሱን የኢሲኤልሲ ሪዛልታችሁን ይዛችሁ ሌላ የተፈተናችሁት 1 ዓመት ወይም 2 ዓመት የተማራችሁት የዩኒቨርሲቲ ካለ በጣም ይጠቅማል። ያን ይዛችሁ ሄዳችሁ አኔርኬንን ማስደረግ ትችላላችሁ። ምን ያህል ነው አኔርኬንን የሚያደርጉት? አይ ዶንት ኖ መናገር አልችልም በ100%፣ ግን አኔርኬንን የምታስደርጉት እዛ ነው ማለት ነው። እና የኢትዮጵያ የድሮውን ነው ማውቀ የድሮ የኢሲኤልሲ የኢትዮጵያን ኢሲኤልሲ እንደ 10ኛ ክፍል አድርገው ነው የሚቆጥሩት የነበር። ግን አሁን እንደተነገረኝ ከሆነ የኢትዮጵያ 12ኛ ክፍል አውቶማቲካሊ አኔርኬንን ያደርጋሉ የሚል ኢንፎርሜሽን አለ። 100% ግን እርግጠኛ አይደለሁም። ይሄን ቼክ ማድረግ ትችላላችሁ ማለት ነው። ኦኬ ሌላው እዚህ መጣችሁ የሆነ ሰው ቅድም ጠይቆ ነበር። ከኢትዮጵያ ነው ኢሲኤልሲ የተፈተነው የጨረሰው፣ ግን እዚህ መጥቶ ጆይን ማድረግ ይፈልጋልና መሆን ያለበት ደግሞ ምንድነው? ወደዚህ ጆይን ለማድረግ የጀርመንኛ ቋንቋ ያስፈልጋል። በእኛ ጊዜ C1 C2 የሚባል ነበር አልነበረም። አውቶማቲካሊ እንደመጣን ያደረጉት ምንድነው? ኢንተርናሽናል የሆኑ ተማሪዎችን ሰብስበው ቋንቋን ያስተማሩን። 3 ወር ብቻ ነው ቋንቋ ያስተማሩን። 3 ወር ቋንቋ አስተማሩን። ከዛ በኋላ የሚቀረውን 6 ወር በጀርመንኛ ባዮሎጂ፣ ኬሚስትሪ፣ ፊዚክስ እንደዚህ አይነት ትምህርቶችን እንደ ፊልዳችን አስተማሩን ማለት ነው። ስለዚህ ጠቅላላ 9 ወር ብቻ ነው ያስተማሩን። አውቶማቲካሊ 9 ወር ካስተማሩን በኋላ ፈተኑን። ፈተና ያለፍነው ልጆች ወደ ዩኒቨርሲቲ ጆይን እንዳናደርግ ተደረገ ማለት ነው። ስለዚህ የድሮውና የአሁኑ ሲስተም ትንሽ ይለያያል። አሁን ግን የግድ ጠይቄ እንደተረዳሁት ከሆነ C1 ሌብል ያስፈልጋል ነው የሚሉ። ፒኤችዲ ተማሪም ካላችሁ ፒኤችዲያችሁን ማስተር ለመስራት ከፈለጋችሁ ያው የግድ ያስፈልጋል። ስለዚህ C1 ሌብል ያለው መስራት አለባችሁ ማለት ነው። ሌላው ከዚህ ተወልዳችሁ ያደጋችሁ ልጆች ወደ ሜዲሲን ጆይን ለማድረግ በምትፈልጉበት ጊዜ ኑመሩስ ክላውሰስ የሚባል አለ። ይሄ ኑመሩስ ክላውሰስ የምንለው ምንድነው? መንግስት ስትሪክትሊ የሚቆጣጠራቸው የትምህርት አይነቶች ማለት ነው። ለምሳሌ ሜዲሲን በመንግስት እጅ ነው። ማንኛውም ሰው ባዮሎጂ፣ ኬሚስትሪ እንደተማረው የትም ቦታ ሬጂስተርድ ማድረግ አይችልም። ስለዚህ የግድ ምን መሆን አለበት ማለት ነው? ኑመሩስ ክላውሰስ አቢቱር ያስፈልጋቸዋል። እንደ ኑመሩስ ክላውሰስ የሚባሉ ትምህርቶች እንግዲህ ሜዲሲን፣ ፋርማሲ አለ፣ ቬተሪናሪ ሜዲሲን አለ፣ ሎ አለ፣ አይ ዶንት ኖ ሌላ አላውቅም፣ ሳይኮሎጂ መሰለኝ፣ ሳይኮሎጂ እንደዚህ መሰለኝ። እና እነዚህ በመንግስት ቁጥጥር ስለሆኑ የሚሰጣቸው የትምህርት ኮታ በጣም ማን ነው ለተማሪዎች የሚሰጣቸው የኮታ
ቦታው ማለት ነው በጣም ሪስትሪክትድ ነው። ስለዚህ የግድ ይሄን ነገር ማሟላት አለባችሁ ማለት ነው። ሌላ ይሄንን ካሟላችሁ በኋላ እንደገና ተጨማሪ የሜዲካል ቴስት አለ። ሜዲካል ቴስት ሰብስበው በእርግጥ ከዩኒቨርሲቲ ሳይሆን ከስቴት ወደ ስቴት ይለያያል። በርሊን የሚያደርጉት ሌላ ነው፣ ሄሰን ላይ ሌላ ሊሆን ይችላል። ግን ይሄ ላንድ ጌዙንዳየት ቬዘን የሚባለው ቦታ ላይ ሄዳችሁ መጠየቅ አለባችሁ ምን መፈተን እንደሚችል ማለት ነው። ግን በርሊን የምትሄዱ ከሆነ ራሱን የቻለ መጀመሪያ ሴሌክትድ ከሆናላችሁ ከዛ በኋላ ደግሞ ይሄ ሜዲካል ኢንፎርሜሽን ቴስት የሚባል አለ። እሱን ማድረግ አለባችሁ ማለት ነው። ሌላ ሶስተኛ ተጨማሪ የሚሆነው ሁለተኛ ትምህርት ከተማራችሁ በተለይ ይህን በሁለት መክፈል እንችላለን። የጀርመን ዜግነት የሌለው ለምሳሌ አዛን ኢትዮጵያዊ ለማለት ይቻላል እዚህ የመጀመሪያ ትምህርቱን ጨርሶ ወደ ሜዲሲን መግባት ቢፈልግ ይቻላል፣ አፕላይ ማድረግ ይችላል። የሚባለው ምንድነው? እሱ ቢልዱንግስ ኢንሌንደር ይባላል። እሱን ሰው ግነስ ይዞ የኢሲኤልሲ ውጤቱን ይዞ መወዳደር ይቻላል። ሲወዳደር በሁለት መልኩ ነው የሚወዳደረው። አንደኛ ሴትፋው አይስ ይባላል። አሁን አይ ዶንት ኖ ዲዞልቭ አድርገውት ከሆነ ሴንትራል ፈርጋበ ፎር ስቱዲየም ይባላል። አንድ ከሱ ሌላ ተጨማሪ እድል አለ። ሁለተኛ ተጨማሪ እድሉ ደግሞ ምንድነው? ዳይሬክት ዩኒቨርሲቲ መወዳደር ይችላል ማለት። ስለዚህ በሁለት ቻንስ መወዳደር ይችላል ማለት ነው። አንደኛው ዳይሬክት መወዳደር ይችላል እንደማንኛውም አሁን አቢቱር እንደጨረሱ ተማሪዎች። በሁለተኛ ደረጃ ደግሞ በየዩኒቨርሲቲዎቹ በፈለገው ዩኒቨርሲቲ አፕላይ ማድረግ ይቻላል። ግን ሁለተኛ ስቱዲየም ለማግኘት ከዚህ በተለይ ሜዲሲን ላይ ያለው የፕሮባቢሊቲ ቻንሱ በጣም ዝቅተኛ ነው። ከ5 እስከ 10% ቢሆን በጣም ዝቅተኛ ነው። እንደዚህ አይነት እድል አለ ማለት ነው። ቶሎ ሄዳለሁ። ሌላው ስትራክቸር ኦፍ ሜዲካል ስተዲስ የሚባል ነገር አለ። እዚህ መጀመሪያ ወደ ሜዲሲን ጆይን በምታደርጉበት ጊዜ የምትማሯቸው የትምህርት አይነቶች ማለት ነው በሶስት ነው የሚከፍሉት። የመጀመሪያው አለ ፕሪክሊኒካል ማለት ነው። ከዛ ላይ ክሊኒካል ይር አለ። መጨረሻ ላይ ደግሞ ፒዮት ወይም ደግሞ ፕራክቲካል ይር የሚባል አለ። እና መጀመሪያ ላይ የምትማሩት የኢትዮጵያ ሜዲካል ኢትዮጵያ ላይ ተምራችሁ የወጣችሁ ልጆች ካላችሁ አቋርጣችሁ ግን እዚህ ጆይን ለማድረግ የምትፈልጉ የኢትዮጵያ ሲስተም ኳይት ዲፈረንት። ኢትዮጵያ ላይ በጣም ትርኪ ምርኪ የበዛበት ነገር ያስተምራሉ። መናቂ አይደለም። እዚህ ላይ የሚያስተምሩት የትምህርት በጣም ብዙ ነው። እኔም እዛ ሲሄድ የሚቃወሙ ነው። ባዮሎጂ፣ ኬሚስትሪ ካስተማሩ በኋላ ኦርጋኒክ ኬሚስትሪ ምናምን የሚመጣ አለ። በጣም ብዙ ነገር የትምህርት ጊዜውን የሚያጠፉት ዝም ብሎ የሆነ ባልሆነ ነገር በቃ ከፊልድ ስፔሲፊክ ያልሆነ ነገር በማስተማር ነው። በተለይ ክሊኒካል ይር ላይ የሚያጠፉት። እዚህ ሀገር ግን አውቶማቲካሊ የሜዲሲን ተማሪ ከሆናችሁ ዳይሬክት ወደ ትምህርቱ ነው የምትገቡት። የመጀመሪያው ሴሚስተር ብቻ ነው። ባዮሎጂ አለ፣ ኬሚስትሪ አለ፣ ፊዚክስ ባዮፊዚክስ ብለው ነው የሚያቀርቡት። እና ባዮሎጂ በጣም ትንሽ ነች። ሃይ ስኩል የተማራችሁትን ባዮሎጂ ነው። ኬሚስትሪም ሃይ ስኩል የተማራችሁ ስለ ፔሪዮዲክ ቴብል ሲስተም እንደዚህ አይነት ነገር ነው፣ ትንሽ ነው። ፊዚክስ የምትማሩት ባዮፊዚክስ ነው። ባዮፊዚክሱን ቀይረው የሚያመጡት ምንድነው? ኒውተንስ ሎው 1 ሎው 2 ሎው 3 የሚለውን ነገር በዛ መልክ ነው ዝም ብሎ ባዮፊዚክስ ብለው የሚያቀርቡት። እና በጣም አጭር ነው የምትማሩት፣ በጣም ቀላል ነው፣ ምንም የሚያስቸግር ነገር የለውም። ግን አውቶማቲካሊ የሚጀመረው ምንድነው? ትምህርቱ የጤና ትምህርቱ አናቶሚ ይጀምራል፣ ፊዚዮሎጂ ይጀምራል፣ ባዮኬሚስትሪ የሚባል ትምህርት ይጀምራል፣ ሳይኮሎጂ ሜዲካል ሳይኮሎጂ ይጀምራል። ስለዚህ እነዚህ ትምህርቶች መጀመሪያ ይጀምራሉ። የሚፈጁት 2 ዓመት ነው። ከ2 ዓመት እስከ 3 ዓመት ይፈጃል። ኖርማሊ የሚባለው 2 ዓመት ነው። ግን በ2 ዓመት ውስጥ ሻፍ ማድረግ አይቻልም፣ ካለኝ ከልምድ አንጻር ማለት ነው። ትምህርቱ በጣም ስለሚሰፋ ማራዘም ትችላላችሁ። እነሱ የሚሉት በ2 ዓመት ውስጥ ማለቅ አለበት ይላሉ። ግን ከ2 ዓመት እስከ 3 ዓመት መጨረስ ትችላላችሁ። እስካላቋረጣችሁ ድረስ ምንም ችግር የለውም። ግን በመካከሉ ሴሚናር አለ፣ ፕራክቲካል የምትሰሯቸው ነገሮች አሉ፣ ሌላም ኤግዛም ማለፍ ያለባቸው ነገር አለ እና ይሄ ሲያልቅ ወደ ሌላው ዓመት ወደ ክሊኒካል ይር ለመግባት ሲፈለግ ያ ፊዚኩም የሚባል ነገር አለ። እሱን መፈተን አለባቸው። እሱን ለማለፍ ትንሽ ያስቸግራል። ስለዚህ ሜዲሲን የምትማሩ ልጆች ወይም የምታጠኑ ልጆች ፊዚኩም የሚባለውን ፈተና ለማለፍ አውቶማቲካሊ መጽሐፉን አንብባችሁ ወይም አስተማሪውን የሚለውን ሰምታችሁ ብቻ ሳይሆን ራሱን የቻለ የምትለማመዱበት ትሬኒንግ የምትወስዱበት ፈተና አለ። ፈተናው መልቲፕል ቾይስ ነው። በጣም አስቸጋሪ ነው። ተመሳሳይ ነው ለመምረጥ በጣም ስለሚያስቸግር እሱን በደንብ ማጥናት አለባችሁ ማለት። ስለዚህ የመጀመሪያ ፕሪክሊኒካል ላይ የምትማሩት እነዛ ነው። እሱን ካለፋችሁ ፊዚኩም የሚባል ፈተና አለ። እሱን ካለፋችሁ በኋላ ያው ክሊኒካል ይር ላይ ትገባላችሁ። ክሊኒካል ይር ስትገቡ ወደ ዋርድ ትገባላችሁ። ሰርጀሪ አለ፣ ጋይናኮሎጂ፣ ኦፕታልሞሎጂ ዋቴቨር ሁሉም ነገር ትማራላችሁ ማለት ነው። እሱ ኦልሞስት 3 ዓመት ይፈጃል ነው የሚባለው። ግን
በ3 አመት ውስጥ አያልቅም። ከ3 እስከ 5 አመት ሊፈጅ ይችላል። ምክንያቱም በተለይ የቋንቋ ድክመት ካለ የፋይናንሻል ችግር ካለ በቀላሉ እንትን የሚል ነገር አይደለም። እኔው 3 አመት ነው የሚለው እሱ ክሊኒካል ይር ነው። እሱ ካለፋችሁ በኋላ ወደ ፕራክቲካል ይር ትገባላችሁ ማለት ነው። ፒዮቲ የሚባል አለ ወይም ፒጂ የሚሉት ወደ ፕራክቲካል ይር ማለታቸው ነው። እኛ ጋር ዋር አይ ዶንት ኖ ምን እንደሚሉት አላውቅም። እኛ ምን እንደሚባል አላውቅም። እዛ ተመሳሳይ ይኖራቸው አላውቅም። የኛ ከጨረሱ በኋላ ነው። ከጨረሱ በኋላ ለአንድ አመት ኢንተርንሺፕ የሚባል ይገባሉ ማለት ነው። እና ይሄ በ16 ሳምንቶች ከፋፍለው 3 ጊዜ እንትን ይላሉ። ግን እንደነገርኳችሁ ከዩኒቨርሲቲ ዩኒቨርሲቲ ይለያያል። በርሊን ይሄኛው አውቶማቲካሊ አፕሊኬብል አይደለም፣ ሌላ ዩኒቨርሲቲዎች ላይ ግን ይሰራል ማለት ነው። ስለዚህ ያን ከጨረሳችሁ በኋላ ኦራል ኤግዛም ይኖራል። ያንን ሰርታችሁ አውቶማቲካሊ ያው የሕክምና ሰርቲፊኬት ዶክትሬታችሁን ማግኘት ትችላላችሁ ማለት። ስለዚህ 3 ስቴጆች ይጠብቋችኋል ማለት ነው። ሌላ ስታትስ ኤግዛም የሚባል አለ። ስታት ኤግዛም የምንላቸው ፊዚኩም የሚባል ነገር ነግሬያችኋለሁ። ፊዚኩም የሚባለው ፈተና የመጀመሪያው ነው። ከዛ በኋላ ስቴት ኤግዛም 1 እና ስቴት ኤግዛም 2 የሚባል አለ። ስቴት ኤግዛም 1 3 አመቱን ክሊኒካል ላይ ስትጨርሱ ነው። እሱ በጽሁፍና በኦራል ነው የሚቀርበው። ሁለቱን ማለፍ አለባችሁ። ሁለቱን ካላለፋችሁ አንዱ ብቻ አልፎ አይሳካም። በእርግጥ ኮምባይንድ የሚያደርጉት አለ፣ ግን ሁለቱ መታለፍ አለበት ማለት ነው። ያንን ከጨረሳችሁ በኋላ ያው ፈርስት ስቴት ኤግዛም ፊዚኩም ነው። ሰከንድ ስቴት ኤግዛም የክሊኒካል ላይ የምትፈተኑት ነው። ሰርድ ስቴት ኤግዛም የሚሉት ከጨረሳችሁ በኋላ ነው። ያው ፒዮቲ ፕራክቲካል ከሰራችሁ በኋላ ከዛ አብሮባሲዮን የሚባል ነገር አለ። ይሄ አብሮባሲዮን ማለት ፈቃድ ነው። ዝም ብሎ ሐኪም ትምህርቱን ስለጨረሳችሁ አውቶማቲካሊ የዶክተሬት ሰርቲፊኬታችሁን ይዛችሁ ስራ ትገባላችሁ ማለት አይደለም። በቬተሪናሪ ሜዲሲን፣ በሂውማን ሜዲሲን እና በፋርማሲ ይሄ ላንድ ሳምት ፎር ጌዙንዳይትስ ቬዘን የሚባለው ሄዳችሁን የስራ ፈቃድ ያስፈልጋቸዋል። ዩኒቨርሲቲ አገባው ዩኒቨርሲቲ ፈቃድ አይሰጥም። ሐኪም ነው ምንም ነው ብሎ ሊፈቅድ አይችልም። ከተፈተናችሁ ከጨረሳችሁ በኋላ ማለፋችሁን ብቻ ነው የሚያረጋግጠው። ካረጋገጠ በኋላ ያንን ሰርቲፊኬት ይዛችሁ ሄዳችሁ እዛ ነው የምትፈተኑት። እንደውም ፈተና የሚዘጋጀው ይሄ ስቴት ኤግዛም የምንላቸው ፈተናዎች የሚዘጋጁት ትምህርት ዩኒቨርሲቲው አይደለም የሚያዘጋጀው፣ ኢንዲፔንደንት የሆነ ራሱ በመንግስት ደረጃ ነው የሚዘጋጀው። እንደውም ፍራንክፈርት አማይን ወደ ማይንስ መሰለኝ ማይንስ ነው የኢንስቲትዩት ኦፍ ሜዲካል ኤግዛም የሚባል ኢንስቲትዩት አለ። እና አንድ ጥያቄ ሲወጣ መጀመሪያ ጥያቄው ፕሮፌሰሮች ቼክ ያደርጋሉ። ኢንተርናሽናል ነው ናሽናል የተመረጡ ፕሮፌሰሮች አሉ። አንዷን ጥያቄ ማለት ነው። ያን ጥያቄ ከዛ በኋላ የቋንቋ ስፔሻሊስቶች እንደገና ቋንቋው ትክክል መሆንና ፎርሙሌትድ መሆንና አለመሆን ቼክ ያደርጋሉ። ከዛ ሌላ የህግ ባለሙያ ያጸድቀዋል። አንዷ ጥያቄ ዝም ብላ አይደለም እንዲሁ እኔ አንድ አስተማሪ ነኝ ብዬ እንደማወጣው አይደለም። የሜዲሲን ኢንዲፔንደንት የሆነ እንትን ጥያቄው ይሄ ኢንስቲትዩት ኦፍ ኤግዛሚኔሽን የሚባለው የሚያወጣው በቀላሉ አይደለም። ምክንያቱም አንድ ተማሪ ዲስኳሊፋይድ ከሆነ ከወደቀ ስለሚከስ በደንብ ነው የቋንቋ ሁኔታ ፎርሙሌት መደረጉና አለመደረጉ ግራመሩ በደንብ መታየት አለበት። ጥያቄው ይመጥናቸዋል ወይ ሳይመጥናቸውም ቼክ መደረግ አለበት። ናሽናል ዋይድ ሪፕሬዘንት ያደርጋሉ ጥያቄው። ምክንያቱም የተለያየ ዩኒቨርሲቲ የተለያየ አስተማሪ ነው የሚያስተምረው። ስለዚህ ጥያቄው ሴንትራላይዝድ ሆኖ ስለሚወጣ ዝም ብሎ እንደፈለገ የሆነ ሰው የሚያወጣው ጥያቄ አይደለም ማለት ነው። ኦኬ ከዛ እሱን ከጨረሳችሁ በኋላ ሐኪሞች ናቸው ትሰራላችሁ። የትም ሆስፒታል ገብታችሁ መስራት ትችላላችሁ። ግን ከዛ በኋላ ደግሞ ስፔሻላይዜሽን የሚባል አለ። እኛ ጋር በጣም ይለያል። እኛ ማለት ኢትዮጵያ ማለት ነው። ስፔሻላይዜሽን ሲባል አንድ ሐኪም ጨረሰ፣ የሆነ ዋርድ ውስጥ ገባ፣ 2 አመት ከሰራ ከዛ በኋላ ስፔሻሊስት ኢንተርናል ሜዲሲን ቢሰራ 2 አመት በቃ ስፔሻሊስት ተብሎ ነው የሚወጣው። ወይም ደግሞ ጥቁር አንበሳ ወይም ጎንደር አሁን ጳውሎስ የሚባል ተጀምሯል፣ ጅማም አለ። ልክ ነው። እዛ ከሄዱ በኋላ 1 አመት ወይም 2 አመት ነው። 2 አመት ጋይናኮሎጂ ሊሆን ይችላል፣ ኢንተርናል ሜዲሲን ሊሆን ይችላል፣ ኦፕታልሞሎጂ ሊሆን ይችላል። 2 አመት ከሰሩ በኋላ ሂዝ ስፔሻሊስት በቃ ይሄ የኢንተርኒስት ነው ስፔሻሊስት ነው ተብሎ ነው የሚሰጠው። እዚህ ሀገር ግን እንደዛ አይደለም። ትምህርቱን ከጨረሳችሁ በኋላ ኢንተርኒስት ለመሆን ኦፕታልሞሎጂስት ለመሆን ወይም የህፃናት ሐኪም ለመሆን ከ5 እስከ 6 አመት ይፈጃል። ኤክስትራ ማለት ነው። ስለዚህ በተለያየ ዲፓርትሜንቶች ውስጥ እየገባችሁ ከ5 እስከ 6 አመት ከሰራችሁ በኋላ ነው
ፋሃርስት አውስቢልድ ወይም ደግሞ ስፔሻሊስት ተብሎ የሚሰጠው ማለት ነው። እንዲሁ ዝም ብሎ ብድግ ተብሎ አይሰጥም። ስለዚህ የሜዲሲን ትምህርት እንደ በጣም ጠንካራ ከሆንኩኝ ጠንካራ ተማሪ ከሆንኩ በ7 አመት ጨረስኩኝ። ከዛ በኋላ ስፔሻሊስት ለመሆን 5 አመት ፈጀብኝ፣ 12 አመት ማለት ነው። ከዛ እንደገና ደግሞ ሌላ ተጨማሪ የሚወሰዱ ኳሊፊኬሽኖች ሊኖሩ ይችላሉ። ስለዚህ ጊዜው በጣም ረዥም ነው ማለት ነው። ግን ትምህርቱ ጥሩ ነው። ኦኬ ሌላ ከዚህ ሀገር ያው እንደምታውቁት ዩኒቨርሲቲ ነጻ ነው። አሜሪካ ምናምን ትሄዱ በብዙ ገንዘብ ነው የምትከፍሉት። ትምህርት ነጻ ነው እዚህ ሀገር። ያው ማክሲመም ለሬጅስትሬሽን ብቻ ነው የሚከፈለው። በእርግጥ ይሄ ይለያያል። ከ250 እስከ 400 ነው የሚለው ሪሰርች አድርጌ ነው ያገኘሁት። ግን ይለያያል መጠኑ ማለት ነው። ይሄ ደግሞ ለሬጅስትሬሽን በየሴሚስተሩ የሚከፈል ነው። ይሄ ተከፍሎ በኔ ጊዜ እኔ በመማርበት ጊዜ የትራንስፖርትንም ኢንክሉድድ ያደርግ ነበር። በነጻ ከተማ ውስጥ እንደፈለግ 24 ሰዓት ሙሉ ኤስባን ኡባህን መጠቀም ይቻላል ማለት ነው። አሁን ግን አዲሱ የዶቼ ምንድነው ዶች ካርድ ከመጣ በኋላ አይዶን ነው ለተማሪዎች እንዴት ሬጉሌት እንደተደረገ እሱን አለው ተመሳሳይ ነው። እሱን አላውቅም ማለት ነው። ሌላ ያው የጀርመን ትምህርት እንደምታውቁት በጀርመንኛ ብቻ ነው። አሁን ማስተር ፕሮግራሞች አሉ። ማስተር ኦፍ ፐብሊክ ሄልዝ የሚባል አለ። ማስተር ኦፍ ኢንተርናሽናል ሄልዝ የሚባል አለ። እነሱን ለመማር ከፈለጋችሁ አሉ። በአብዛኛዎቹ ዩኒቨርሲቲዎች በእንግሊዝኛ ይሰጣሉ። ከዛ ውጭ ግን የጀርመንኛ ነው የሕክምና ትምህርት በጀርመን ውስጥ በጀርመንኛ ነው የሚሰጠው ማለት ነው። እና ይሄንን በደንብ ማወቅ ያስፈልጋል። ኦኬ ካሪየር ምናምን የሚባለው የፒኤችዲ ምናምን እንኳ ብዙም ላይል ይችላል። ኦኬ ለሁለተኛ የተሰጠኝ ጥያቄ ደግሞ ተዘጋጅቼ እንደመጣ ዘ ኦቨርቪው ኦፍ ጀርመንስ ሜን ኤዱኬሽናል ፓዝዌይስ አፍተር ሰከንዳሪ ስኩል ፎከሲንግ ኦን ዩኒቨርሲቲ ፕሮግራምስ ዱዋል ስተዲስ ቮኬሽናል ትሬኒንግ። እዚህ የተለያየ ግሩፕ ስላለ ምናልባት ይሄ የተለያየ ሰው ሊወክላችሁ ይችላል ማለት ነው። እነዚህን ነገሮች በደንብ ማየት ይችላል። ጀርመን ውስጥ እንግዲህ የተለያየ ነው። ያው ሁላችሁም ከኔ ይልቅ እናንተ ልታውቁ ትችላላችሁ። ዩኒቨርሲቲ አለ ራሱን የቻለ ፋሆክሹለ የሚባል ነገር አለ። አዞ ሆክሹለ ፋሆክሹለ የሚባል ነገር አለ። ዩኒቨርሲቲ የምንላቸው ያው በዛው ጨርሰው ወደ ሪሰርች ምናምን የሚሄዱ ናቸው። ፋሆክሹለ ደግሞ አፕላይድ፣ ለምሳሌ እዚህ አፕላይድ ሳይንስ ኦፍ ፍራንክፈርት የሚባል አለ። ቶሎ ተምረው ቶሎ እንትን የሚያደርጉበት ማለት ነው። የዲግሪ አሰጣጣቸው ያው ተመሳሳይ ነው፣ ብዙም ልዩነት የለውም። ባችለር ዲግሪ ከ3 እስከ 4 አመት ሊሆን ይችላል። ማስተርስ ከ1 አመት እስከ 2 አመት ይፈጃል። ግን አሁን ለዚህ አንዳንድ ሰዎች አላችሁ አዳዲስ የመጣችሁ ከኢትዮጵያ በተለያየ ፎርም የመጣችሁ ማስተር ለመማር የምትፈልጉ አሁን በፊት ከ1 አመት እስከ 2 አመት ነበር የሚፈጀው። አሁን ቦን፣ በርሊን፣ ፍራንክፈርትም ሊኖር ይችል ይሆናል። አይ ዶንት ኖ። ፓብሊክ ሄልዝ እና ኢንተርናሽናል ፓብሊክ ሄልዝ እና ሙንሽን አለ። እዛ የምትማሩ ከሆነ አንድ አመት የሚጨርስ አለ። እሱን ቼክ አድርጉ። አዲስ የመጣ ሞዴል ነው። 1 አመት 2 አመት አልሆነ ነው። ከዛ ያው ስትጨርሱ እንግዲህ የተለያየ ፊልድ ይኖራል። ሜዲሲን ይሆናል፣ ሜዲሲነር ይኖራል፣ ኢንጂነር ይኖራል፣ ናቹራል ሳይንስ በተለያየ መልኩ፣ ኢኮኖሚስት፣ ምንም ችግር የለውም እንደኛ ሀገር ማለት ነው። ሌላ ዱዋል ስቱዲየም የሚባል አለ። ዱዋል ስቱዲየም ያው ታውቁታላችሁ። በተለይ ወጣቶች አሁን ዱዋል ስቱዲየም በሁለት መልኩ መውሰድ ትችላላችሁ። ይሄ ምንድነው? ዱዋል ስቱዲየም የሚያገለግለው ምንድነው? ኮምባይን አካዳሚክ ስተዲ ዊዝ ፕራክቲካል ካምፓኒ ትሬኒንግ። አንዳንድ ካምፓኒዎች ይወስዱና ያው ትማራላችሁ፣ እነሱ ያስተምራችኋል። ከዛ ተጨማሪ ደግሞ ሌላም እንትን ማድረግ ትችላላችሁ። ግን ኢንትራንሱ ትንሽ ከበድ ሊል ይችል ይሆናል እና ይሄን ነገር በደንብ ማወቅ አለባችሁ እናንተ። እንደውም ይሄ ዱዋል ስቱዲየም ፕሮግራም የሚለውን ጉግል ውስጥ ገብታችሁ በትክክል እኔ ከምገልጸው ይልቅ እናንተ በትክክል ገብታችሁ ብትረዱት ይሻላል። ምክንያቱም ዱዋል ስቱዲየም ትንሽ የሚያምታታ ነገር አለው ማለት ነው። የሚያስፈልጉት ነገሮች ምንድነው? ያው እንደ ማንኛውም ከ3 እስከ 4 አመት ሊፈጅ ይችላል። ዞሮ ዞሮ የምታገኙት ባችለር ዲግሪ ሊሆን ይችላል፣ ወይም ተጨማሪ ከሰራችሁ የማስተርስ ፕሮግራም ሊኖር ይችላል። በተለይ የኢንጂነሪንግ እንደዚህ አይነት ነገሮች፣ ሄልዝ ማኔጅሜንት እንደዚህ አይነት ነገሮች ናቸው እና የመኪና ካምፓኒዎች ወይም ፍራንክፈርት አካባቢ ለምሳሌ ብዙ የፋርማ ኢንዱስትሪዎች አሉ። ከነሱ ጋር ከቀጠሯችሁ ያው ዱዋል ስቱዲየም ልታገኙ ትችላላችሁ። እንደዚህ አይነት ግን ገብታችሁ በደንብ ቼክ አድርጉ። ምክንያቱም 100% መግለጽ አይቻልም። ሌላው ቮኬሽናል ትሬኒንግ የሚባል አለ። ቤሩፍ ሳውስ ቢልዲንግ። አሁን አብዛችሁ እኔ አልገፋፋም። እዚህ ሀገር ብዙ ወላጆች አላችሁ። ወላጆቻችሁ ስለማያውቁ ፑሽ ያደርጓቸዋል ወደ ቤሩፍ ሳውስ ቢልዲንግ እንድትገቡ። እኔ ቤሩፍ ሳውስ ቢልዲንግ ላይ እንድትገቡ ብዙም እንትናለም። እዚህ ተወልዳችሁ ካደጋችሁ ቋንቋውን በደንብ ስለምትችሉ ወይም ደግሞ እዚህ ተወልዳችሁ ያላደጋችሁ ግን በልጅነታችሁ የመጣችሁ እኛ እንኳ በ17 በ18 አመታችን መጠን ቶሎ ነው ካፕቸር ያደረገ። እኔ 3 ወር ብቻ ነው ጀርመንኛ የተማርኩት። በቃ ፒውር 3 ወር። ከዛ በኋላ 6 ወር ፕሪፓራቶሪ ኮርስ ነች።
ኬሚስትሪ፣ ፊዚክስ፣ ባዮሎጂ ነበር። አገር ቤት የተማርኩት ትምህርት ነው። አውቶማቲካሊ ነው፣ ወዲያው ነው፣ ተመሳሳይ ነው። የሜዲሲን ደግሞ ተርሙ ተመሳሳይ ስለሆነ ወዲያው ነው ካፕቸር ያደረግን። ስለዚህ በ9 ወር ተምረን ነው ወደ ዩኒቨርሲቲ ጆይን ያደረገ። እናንተ እዚህ ተወልዳችሁ አድጋችሁ ለምንድን ነው ወደ ኋላ የምትገቡና ወደ ኋላ የምትሉትና ለቤሩፍ ሳውስ ቢልዲንግ የምትገቡት ለምንድን ነው? ስለዚህ ወደ ዩኒቨርሲቲ ብትገቡ ኦኬ፣ ፋይናንሻል ችግር ካለ ማድረግ አይቻልም፣ ግን ወደ ዩኒቨርሲቲ ጆይን ብታደርጉ የተሻለ እርምጃ ያለው ሁኔታ መሄድ ትችላላችሁና እንደዛ ብታደርጉ በጣም ጥሩ ነው። ቋንቋውን ስለምትችሉት ትምህርት የጀርመን ትምህርት ደግሞ እውነቱን ለመናገር ያው ጓደኞቼ ሊመሰክሩ ይችላሉ። ቋንቋውን ለሚችል ሰው የጀርመንኛ ትምህርት በጣም ቀላል ነው አይደለም? አልተማርኩም እስቲ እውነቴን ነው ኖ ከኢትዮጵያ ጋር ኮምፔር ስታደርጉት እኔ የኢትዮጵያን ተማሪዎች ኢትዮጵያ ውስጥ ዩኒቨርሲቲ ገብተው የሚጨርሱ የኢትዮጵያ ተማሪዎችን እጅግ በጣም ነው አፕሪሼት ማድረገው። አይቻለሁ፣ አስተምራለሁ እየሄድኩኝ እና ምንም ሪሶርስ በሌለበት ምንም እንትን ባለ ነው። እኔ በ9 ወር ቋንቋ ተምሬ ዩኒቨርሲቲ የጨረስኩት እውነቱን ልንገራቸው ፕሮፌሰሮች የሚያስተምሩት ራሳቸው የጻፉትን መጽሐፍ ነው። ስለዚህ መጽሐፋቸውን ቤት ይጃነባሉ ማለት ነው። ስለዚህ እንደዛ ስለሆነ ቀላል ነው እና ቋንቋውን በደንብ ከቻላችሁ እና ትንሽ የተወሰነ ሰዓት ኢንቨስት ካደረጋችሁ በደንብ መጨረስ ትችላላችሁ። እንደው በእኔ በራሳችን ፊልድ እንኳ ሜዲሲን ያው ሁልጊዜ ማንበብ ያስፈልጋል። ሜዲሲን ዝም ብሎ አይደለም፣ ገባችሁም አልገባችሁም ሌትና ቀን ያው እንደ ዳዊት መድገም ያስፈልጋል። ቀላል አይደለም። ግን የማንበብ ልምድ ካላችሁ ቋንቋውን የምትችሉ ከሆነ ምንም የሚያቅታችሁ ነገር የለምና ሁላችሁን የምመክረው ወደ ዩኒቨርሲቲ ጆይን ብታደርጉ በጣም ጥሩ ይሆናል የሚል ነው። ኦኬ ቶሎ እያልኩ ልጨርስላችሁ። አሁን ኮምፔር ለማድረግ እንችላለን። እዚህ ላይ ዩኒቨርሲቲ ፕሮግራም አለ፣ ዱዋል ስቱዲየም እና ቮኬሽናል የሚል አለ። እዚህ ጋር በደንብ ማየት እንችላለን። አሁን ይሄ ወደ ዩኒቨርሲቲ ጆይን የሚያደርጉ ሰዎች ብዙውን ጊዜ ከ3 እስከ 6 ዓመት ነው የሚፈጅባቸው። ከዛ ሪሰርች ወደ አካዳሚክ ወደ ምናምን የሚሄዱ ናቸው። ዱዋል ስቱዲየም ላይ አካዳሚክና ፕራክቲካል ሁለቱንም ይሰራሉ፣ ሁለቱንም ማድረግ ይችላሉ። ቮኬሽናል ያው ከ2 እስከ 3 ዓመት ነው እንትን የሚያደርገው፣ ግን ቶሎ ቢዝነስ ናክቻል ገንዘብ ቶሎ ታገኛላችሁ ነው እንጂ ዘላቂነት ብዙ እንትን አይኖረውም። እና እዚህ ጋር በደንብ ማየት ትችላላችሁ ምን እንደሚያስፈልግ። ወደ ዩኒቨርሲቲ ጆይን የምታደርጉ ከሆነ ያው አቢቱር ያስፈልጋቸዋል። እዚህ ጋር አቢቱር መስራት አለባችሁ። ዱዋል ስቱዲየም አቢቱርም ያስፈልጋል፣ ግን ብዙ ጊዜ ያው ወደ ተወሰነ እንትን ነው የሚወስዳችሁ። ከዛ ግን መሆን ያለበት ምንድነው ሰከንዳሪ ስኩል ላይ ብቻ መጨረስ። እሱንም አቢቱር መስራት የለባችሁም መሰለኝ፣ እንደሚመስለኝ ከሆነ አቢቱር ማድረግ የለባችሁም። ግን አቢቱር ሳትጨርሱ የሆነ 10ኛ ክፍል ላይ መጨረስ ያለባችሁ ነገር አለ። 10ኛ ክፍልና +1 እንደዛ መሰለኝ። ከዛ ልምድ ካላችሁ 1 ዓመት 2 ዓመት ሰርታችሁ ግን ከትምህርት ሚኒስቴር ፓርት አለ፣ እዛ ሄዳችሁ አኔርኬንን አስደርጋችሁ ወደ ዩኒቨርሲቲ ጆይን የምታደርጉበት ምክንያት ይኖራል የሚል እንትን አለኝ። ከሰው ሰምቻለሁ እሱን። እንደዚህ አይነት ነገሮች አሉ። እዚህ ኮምፔር ማድረግ ትችላላችሁ። ይሄ ቴብል ይጠቅማቸዋል፣ ግን ራሳችሁ በይበልጥ ገብታችሁ ቸክ ማድረግ ነው። ሶስተኛ የተሰጠኝ ደግሞ እንድዘጋጅበት ምንድነው ስትራክ እንግዲህ የተሰጠኝ እኔ ጥያቄ በጣም ከባድ ነው። በማለት ኮፊል the structured overview of opportunities and challenges for international students along with strategy to overcome them ችግሮች ምንድናቸው? እንደናንተ አይነት ኢንተርናሽናል ተማሪዎች ናቸው ብትመጡ እዚሁም ተወልዳችሁ ያደጋችሁ ልጆችን ብትሆኑ ምን አይነት ኦፖርቹኒቲዎች አሉ? ችግሮችስ ምንድናቸው? ያን ችግርስ እንዴት እንወጣለን? አንደኛው ትልቁ የጀርመን እኔ በጣም የምኮራበት በእርግጥ አሁን እንኳን ትንሽ በፊት በጣም በጀርመን ትምህርት በጣም እኮራ ነበር። ለምን አሜሪካ የሚሄድኩ አንዳንድ ነገሮችን አይቻለሁ። አሜሪካ ትምህርት ቢዝነስ ናክቻል ነው። ቶሎ ነው የተወሰኑት ዩኒቨርሲቲዎች ካልሆኑ በስተቀር ያ የትኛውም ዩኒቨርሲቲ ገብቶ ማንም ሰው መጨረስ ይችላል። ግን የሚገኘው እውቀት ይህን ያህል ነው። በደንብ ብር ዶላር ተከፍሎ ወደ ሃርቫርድ ወደ ምናምን የሚባለው ካልተገባ በስተቀር እዛ ደግሞ በደንብ በቀላል አይደለም። በደንብ ታሽቶ ነው ሻፍ የማድረጉ ሁኔታ፣ የመቋቋሙ ሁኔታ፣ የማለፉ ሁኔታ ቀላል አይደለም። በጣም ጠንካራ ነው። ኮምፒቲሽኑ ሀይ ስለሆነ ማለት ነው። በእርግጥ ከዛ ከጨረሰ በኋላ ነው። ሌላው ግን ያው በጣም ብዙ እንትን አለ እዚህ ሀገር ያለው ግን እኔ ሄሰንም ማነው ሄሰን እንኳን ሁሉም ሄሰን ነው። ዳርምሽታትም ልማር ማነው ጊሰንም ልማር ማርቦርግም ልማር በርሊንም ልማር እኩል ነው። ምንም አይነት ልዩነት የለም። የሆነ የገጠር የመንደር ዩኒቨርሲቲ አሉ፣ ትንንሽ የሆኑ ዩኒቨርሲቲዎች በጣም ኤክሰለንት የሆኑ ምንም የትምህርት ካሪክለሙ ብዙ የተለየ ነገር የለውም። ጠንክሮ ለሰራ ሰው እውቀቱ በቂ ነው። ስለዚህ በጀርመን ትምህርት በጣም እኮራ ነበር። ግን አሁን አርቲፊሻል ኢንቴሊጀንስ አይቲ ምናምን የሚባል ነገር ከመጣ በኋላ በጣም ተበልጠዋል አይደለም? አሁን ወደ ከኩራትነት ወደ እንትን ነውና በሱ ነው ጥሩ ነው። ግን ለማንኛውም በጣም ኳሊቲ የሆነ ትምህርት አለ።
ሌላ ካልቸራል ኤክስፖዠር ያው የተለመደ ነው። ካሪየር አድቫንስሜንቶች አሉ። ላንጉዌጅ ፕሮፌሽንሲ ያው መቻል ያስፈልገናል። አንዳንድ ነገሮችን ሪሰርች ኤንድ ኢኖቬሽን እንደዚህ አይነት ነገሮችን ማግኘት ይችላል። እነዚህ ጥሩ የሆኑ ኦፖርቹኒቲዎች አሉ። ያው ካልቸራል ኤክስቼንጅ ከማንኛውም ኢንተርናሽናል ተማሪዎች ጋር ስለምትሰሩ ማለት ነው። ብዙም ኢምፖርታንት አይደለም ለእናንተ። ቻሌንጆች ምንድን ናቸው? ቻሌንጁ ያው ዋናው ምንድነው? ቋንቋ ነው። ቋንቋ በደንብ መቻል አለበት። ቋንቋ ካልቻል ምንም ነገር ማድረግ አንችልም። ጀርመንኛ በደንብ መቻል ያስፈልገናል። በእርግጥ መቻል ማለት አሁን እዚህ እድሜ ልካችን እየኖርን በእነሱ ቋንቋ እየተማርን እየሰራን ምን እያል 100% መናገር ግራማሩን አሟልተን አንናገርም። ግን አንደርስታንድ ማድረጉ ነው መስማቱ ወይም የተወሰነ ነገር መግለጹ ማለት ነው። ስለዚህ እኔ አሁን መጀመሪያ ላይ ጀርመንኛ ብቻ ነው ትምህርት። ከዛ ወደ ሪሰርች ስገባ ሪሰርች ላይ ደግሞ ሁሉ ነገር ሰው በአብዛኛው 90% በእንግሊዝኛ ነው የሚሆነው። መጽሐፉ፣ ፕሮቶኮል ማድረጉ፣ ላቦራቶሪ አናላይዝ ማድረጉ እነዚህ የመሳሰሉ ነገሮች ግን ጀርመንኛው በጣም ወሳኝ ነው ማለት ነው። የካልቸራል አድቫንቴጅ ብዙም ችግር የለም። ፋይናንሻል ኦኬ እየተባለ ስቲፔንዲየም ማግኘት ይቻላል ወይም ስኮላርሺፕ ማግኘት ይቻላል። እህታችን በደንብ አድርጋ ቅድም ገልጸዋለች። ስኮላርሺፕ ለማግኘት በጣም ብዙ እድሎች አሉ እና እሷ ካልገለጻቻቸው ተጨማሪ እንደገና የእያንዳንዱ የጀርመን ፓርቲ የራሱ የሆነ ስኮላርሺፕ ይሰጣል። ለምሳሌ ግሪን ፓርቲ የራሳቸው የሆነ አላቸው። የሊንክ ራሳቸው ሮዛ ሉክሰምበርግ የሚባል ሽቲፍቱንግ አላቸው። የማነው ኮንራድ አደናወር የሲዲኡ የኤስፔዴ ስሙን ረስቻለሁ። የኤስፔዴ ራሱን የቻለ አንድ እንትን አላቸው እና የተለያዩ ፓርቲዎች የተለያየ እንትን አለ እና ጉግል ውስጥ ገብታችሁ ስኮላርሺፕ ወይም ስቲፔንዲየም የሚሰጡ ብትፈልጉ ከ60 ከ70 እስከ 100 ድረስ በጣም ብዙ ታገኛላችሁ ማለት ነው። ሌላው ቅድም እህታችን እንደገለጸችው ሊንክዲን ላይ በጣም ብዙ ነገሮች ይመጣሉ። ስለዚህ እዛ ገብታችሁ ቼክ በማድረግ ራሳችሁን በማወዳደር ስኮላርሺፕ ማግኘት ትችላላችሁ እና እሱ ጥሩ እንትን ነው። ሌላው አካዳሚክ ፕሬዠር ብዙ ሶሻል ኢንቴግሬሽን ኦኬ እነዚህም ነገሮች ያው አብራችሁ መስራት መቻል አለባችሁ። በየዩኒቨርሲቲ በምትሄዱበት ጊዜ ቀላል አይደለም። ኢንፎርሜሽን በጣም ስለሚያስፈልግ ከሰው ጋር ተግባብቶ መስራትን ያስፈልጋል። ሕግን መጠበቅ ያስፈልጋል። ሌላው ሜንታል ሄልዝ የሚለው ነው። ሜንታል ሄልዝ ያው እንግዲህ በደንብ ከሰራችሁ ምንም እንትን አትሉም። ሜንታል ሄልዝ የሚመጣው በተማሪዎች ላይ በደንብ ለማይሰራ ሰነፍ ለሆነ ተማሪ ነው እና ሌትና ቀን ካነበባችሁ ምንም ችግር የለውም። ሰነፍ ተማሪ ፈተና ሲመጣ የሚጨነቀው ሰነፍ ተማሪ ነው አይደለም። አስቀድሞ መዘጋጀት ነው። አስቀድማችሁ ከተዘጋጃችሁ ምንም ችግር የለውም። ሜንታል ሄልዝ በተማሪ ላይ ነው በሌላ አይደለም። ኦኬ ሌላው ስትራቴጂ ኦቨርካም ለማድረግ ያው ይሄንን አውርተናል። ሶሪ ለነበርኩኝ ኦኬ ፕሮፌሽናል ኢንቴግሬሽን ኔትወርኪንግ ያስፈልጋል። ቅድም ስለ ኔትወርኪንግ በጣም ይሰራ ነበር። ዋናው የዛሬ አላማችን ምንድነው? ይሄ የሆነ እውቀት ያለው ነገር ለማውራት ምናምን ሳይሆን አንደኛው ለመተዋወቅ ነው። ለወደፊት በዚህ አይነት መልኩ መቀጠል እንዳለብን እና በሚቀጥለው በምንመጣበት ጊዜ ግን ፊልድ ስፔሲፊክ የሆነ ነገር ሆምወርክ ተሰጥቶን በራሳችን ተዘጋጅተን እንድንመጣ ነው። እኔ የለመድኩት ለምሳሌ አሁን እንደዚህ ሶሻል ማውራት አልችልም። የራሴ ፊልድ አለ፣ ሰው የማያውቀው ነገር ነው፣ የተመራመርኩበት ነገር አለ። ያንን ይዤ ከማውቃት ነገር ትንሽ ጨማምሬ ቀማምሜ ነው እንግዲህ ለፕሮፌሰሮች ያው ሁላችንም የምናቀርበው አይደለም። አዲስ ነገር ስለሆነ ጥያቄ ያቀርባሉ፣ እንመልሳለን፣ እናስረዳለን። እንደዛ ነው። እዚህ ግን በጣም አስቸጋሪ ነው። የሆነ ነገር ሁሉ ግማሹ ያውቀዋል፣ ግማሹ ያውቀውም። የሶሻል ኢንፎርሜሽን ስለሆነ ያው እንግዲህ አገላለጻችንም እንደ እንትኑ አይደለም። ኤኒሃው ኔትወርኪንግ በጣም ያስፈልጋል። ኔትወርክ በጣም አስፈላጊ ነው። ቅድም ከመጀመሪያው ላይ ነግሬያቸዋለሁ። አሁን ጂአይዜድ ላይ ለመስራት ቤምዜድ ላይ ለመስራት ገንዘቦችን ለማግኘት ሌሎች አፍሪካውያንስ ተጠቃሚዎች ናቸው። በግሩፕ ስለሚሰሩ ነው እና ብዙ ነገሮች አሉ። ለኢትዮጵያ ለአፍሪካ ተብሎ የሚሰጣለ ግን ከአፍሪካ ውስጥ ኢትዮጵያ አንዷ ነች እና በዛ ላይ ማግኘት የምትችሉት ምንድነው? ወይ ማግኘት የምንችለው እንደዚህ በግሩፕ ተደራጅተን ስንጠይቅ ነው። ፕሮጀክቶችን ስንጽፍ አንዳንድ ነገሮችን ሀሳቦችን ስናቀርብ ነው እርዳታ የምናገኘው። ሌላ ሀገሮች አሁን በጣም ጎበዞች ናቸው። በዚህ ላይ በደንብ መስራት አለበት። ይሄ ፈራይን እኛም ይኖረናል። አንድ ላይ ሆነ የምንሰራቸው በጣም ብዙ ነገሮች አሉና ኔትወርኪንግ ያስፈልጋል። ይህን ሬሌቫንስ ኤክስፒሪየንስ ኦኬ አንደርስታንድ ወርክ ፕሌስ መስራት አለባቸው። ምን እንደምትሰሩ በደንብ ማወቅ አለባቸው። ያው ወርኪንግ ካልቸር የሚለው የስራ ልምድ ያስፈልጋቸዋል። ከሰው ጋር አብሮ መስራት ዩኒቨርሲቲ ማለት ከሰው ጋር አብሮ መስራት ማለት ነው። ዩኒቨርሲቲ ብቻዬን ተምሬ ብቻዬን ጨርሼ እንደዚህ አድርገዋለሁ የሚባል ነገር የለም። አንድ ላይ መስራት አለባቸው። ኦኬ ሶሻል ኤንድ ካልቸራል
የተደጋገመ እኮ ነው። ኦኬ ፕሮፌሽናል ይሄን ኮፕስ ቲፕስ ኦፍ ቢልዲንግ ቫሉኤብል ኮኔክሽንስ እንዴት ነው ኮኔክሽን የምትፈጥሩት? ይሄንን ከኔ ይልቅ እናንተ ታውቃላችሁ። ቅድም እህታችን ስትገልጸው ነበር። በየቦታው መሄድ አለባችሁ፣ ራሳችሁን ማስተዋወቅ አለባችሁ፣ ሴሚናር በሚኖርበት ጊዜ መሄድ አለባችሁ። ልክ እንደዚህ ፍራንሽታልቱን በሚኖርበት ጊዜ መምጣት አለባችሁ። እዚህ ፍራንሽታልቱን ጋር አሁን እኛን ለማምጣት እነሱ በጣም ጥረት አድርገዋል። እኔ ራሴ በጣም ከአእምሮዬ ጋር በጣም ተጣልቼ ነው ይሆን እንደውም የሆነ ነገር ነው ፍራንሽታልቱንግ እንዳይካሄድ ብዙ ነገር ይደረጋል ምናምን ተብሎ በጣም ብዙ እነሱ ሊያወራቸው ይችላሉ። በጣም ብዙ ኔጌቲቭ ነገሮች ነበሩና ግን ያው ስላመንበት ይሄ ኔትወርኪንግ ስለሆነ ልጆችን ለመርዳት ኢንፎርሜሽን ለማስተላለፍ ስለሆነ አምነንበት ነው የመጣ ነው እና ኔትወርኪንግ ስለሚያስፈልግ የግድ እንደዚህ አይነት ፍራንሽታልት በሚመጣበት ጊዜ እየመጣችሁ ማዳመጥ አለባችሁ። ቅድም እንደተባለው በየዩኒቨርሲቲው ሄዳችሁ አቴንድ ማድረግ አለባችሁ። የተለያየ ኢንተርናሽናል ኦርጋናይዜሽኖች አሉ፣ እነዛ ሄዳችሁ አቴንድ ማድረግ አለባችሁ። ራሳችሁን ማስተዋወቅ አለባችሁ። ስትሄዱ ደግሞ ባዶ እጃችሁን አይደለም የምትሄዱት፣ ገንዘብ ሳይሆን የሆነ ነገር ባዶ እጃችሁን ስል ገንዘብ እንዳታያይዙት፣ የሆነ ነገር መጠየቅ የምትፈልጉትን ነገር ተዘጋጅታችሁ መሄድ አለባችሁ። ፔፐር ላይ ያስቀመጣችሁት ነገር ምንም ችግር የለም ለመናገር። እኔ ለምሳሌ አሁን ይሄ ቅድም በደንብ ተዘጋጅቼበት ምን ብዬበት ከ3 ሳምንት እንትኑ ከተነገረኝ ቀን ጀምሮ ተዘጋጅቼበት ነው፣ ግን በምናገርበት ጊዜ አውፍ ገሬክት ሆናለሁኝ። ስለዚህ እንደዚህ ስለሚያጋጥም በደንብ አድርጋችሁ ተዘጋጅታችሁ ጽፋችሁ፣ በተለይ የተጻፈ ነገር በጣም ኢምፖርታንት ነው። ስትጽፉ ደግሞ በሞባይል በምናምን ነገር አይደለም የምትይዟት፣ በደንብ በወረቀት ነው። በወረቀት በደንብ የምትጠይቁን ጥያቄ ይዛችሁ በስነ ስርዓት መሄድ አለባችሁ። ዶክሜንቶች በምታቀርቡበት ጊዜ አሁን ብዙ ልጆችን ሪኮሜንድ አድርጋለሁኝ። በጣም ብዙ ልጆችን ሪኮሜንዴሽን እጽፋለሁ። ባለፈውን 3-4 ልጆች ለሃርቫርድ ሪኮመንድ አደረግ። እስራኤል እኔ ራሴ ተወዳድሬ ልገባበት አፕላይ አድርጌ ሪጀክት በተደረኩበት ኢንስቲትዩት ላይ አንዲት የሜዲካል ተማሪ እኔ ራሴ ሪኮመንዴሽን ጽፌ ጆይን አድርጋ አሁን ትሰራለች ባዮቴክኖሎጂ ላይ። እና ስታቀርቡ ዶክሜንታችሁን በጥሩ ሁኔታ ኮፒ አድርጋችሁ አቀርቡ። እስካን ስታደርጉ በስነ ስርዓት ከሰው ፊት በተለይ ጀርመን ብቻ ሳይሆን በቃ በጣም ሃይ ስኪል በሆኑ ሀገሮች ላይ በምታቀርቡበት ጊዜ ዶክሜንት ከሰው ፊት በሚቀርብበት ጊዜ በደንብ ጥራት ያለው እንዲነበብ ሆኖ እስካን ስታደርጉ በስነ ስርዓት ማቅረብ አለባችሁ። ግን የተዝረከረከ አይነት ነገር ከሆነ የማይነበብ አይነት ነገር ከሆነ ላዩ ላይ የተጻፈ ምናምን አይነት ነገር እንደዚህ ጥሩ አይደለም እና ይሄ ችሎታ ኑሯችሁ ችሎታችሁን ወደኋላ በቃ እንዳትጠቀሙበት የሚያደርገው አንዱ ሴሌክትድ የማትሆኑበት ይሄ ነው። በቨርብ ስታደርጉ አሁን በቨርብ በምታደርጉበት ጊዜ በስነ ስርዓት ልብስ ለብሳችሁ ንጹህ ልብስ ለብሳችሁ በደም ጸጉራችሁም ቢሆን ምናምን ያለችው እንደኔ ከልለም በስችሁንም ቢሆን በደንብ አድርጎ መቅረብ ከሰው ፊት በሚቀርብበት እውነቴን ነው የምነግራችሁ። እንደ ኢትዮጵያ ምናምን አይደለም። ያን ካልቸር በደንብ ማሻሻል አለብን። እዚህ ስትቀርቡ በደንብ ጥርት አድርጋችሁ የምትናገሩትን አስባችሁ መግባት አለባችሁ። እንደዛ ካልሆነ ሻፍ ማድረግ አይቻልም እና ኢትስ ቬሪ ኢምፖርታንት። ይሄ ያለፍንበት እኛም ድሮ እንደዚህ ነበር፣ በጣም አስቸጋሪ ነው። በኋላ ተመክረን ነው በምክር ነው እንደዚህ ደረጃ የደረስነው እና ያለ ምክር አይሆንም። እና እህታችን ቅድም የተናገረችው እውነት ነው። ሲክ ሜንቶርሺፕ ያው ሜንቶርሺፕ ረዳት ምናምን ያስፈልጋል። ሜንቶርሺፕ ማለት እንደዚህ ኢንፎርሜሽን ከትልልቆች መጠየቅ ነው። እኔ መንገድ እንኳን ሲሄድ አንድ ከተማ አያለሁ፣ ጉግል ማፕ ምናምን አያለሁ፣ ግን ትረስት አላደርግም። ሰው መጠየቅ ወዳለሁ። እየጠየቁ መጠየቄ ጊዜን ከማባክን ያተርፈኛል ማለት ነው። ስለዚህ መጠየቅ ያስፈልጋቸዋል። ሜንተርሺፕ ሌላ ሰው በእድሜ ተለቅ ያለ ሊሆን ይችላል፣ በእውቀት የሚበልጣችሁ ሊሆን ይችላል። ኢቨን በአሁኑ ሰዓት ትንንሽ ልጆች የተሻለ እውቀት አላቸው አንብበው ተረድተው። ስለዚህ መጠየቅን መናቅ የለባችሁም እና ሜንቶርሺፕ የሚያለው ሌላ ምንም ልዩነት የለውም። እንደዛ ነው። ሌላው ወደ መጨረሻ ነው የሜዲካል እንትኑን ኔትወርኪንግ በሚባል ጊዜ በሜዲሲን ጊዜ ኔትወርኪንግ ኢን ሜዲሲን ኢዝ ኖት ጀስት አባውት ፋይንዲንግ ኤ ጆብ ስራ የመፈለግ ብቻ ሳይሆን ምንድን ነው የሜዲሲን ትምህርት ወይም ደግሞ ሜዲሲን ብቻ ሳይሆን ሌሎችም ትምህርቶች እንደዚህ ላይ በሜዲሲን አቀረብ ወይም በጤና በኩል አቀረብ ነው እንጂ ሁልጊዜ ምንድነው ኮንቲኒዩንግ ለርን ማንበብ ያስፈልጋል። ኮላቦሬሽን አንድ ላይ በግል የሚሰራ ነገር የለም። በተለይ ሪሰርች ላይ በሕክምና ደረጃ በስራ ላይ በስራ ዓለም ላይ በግል የሚሰራ ነገር የለም። በተለይ አሁን ዛትሱ አሁን ተሰባስበን አንድ ኦርጋናይዜሽን ፈጥረን ወይም ግሩፕ ፈጥረን አፕላይ እናድርግ የሚባለው ይሄ ትብብር ነው። በመተባበር ካልሆነ አስቸጋሪ ነው። ቤተሰብ ባልና ሚስት ቤት ውስጥ ልጆቻቸውን በስነ ስርዓት የሚያሳድጉ የሚመሩት በህብረት አይደል እንዴ? ያ ራሱ እኮ ሌላ ፎርም ኦፍ ኮላቦሬሽን ነው። ሌላው ሜንተርሺፕ የተባለ ያው እንግዲህ ሌላ አንዳንድ ነገሮችን መጠየቅ ያስፈልጋል። ኦኬ ይሄ የሜዲሲን ወደ ሜዲሲን ተማሪ ወደ ሜዲሲን ትምህርት ጆይን እንዴት እንደምታደርጉ ነው።
አሁን ገረፍ አድርጌ ማለፍ የምፈልገው ነገር እኔ በጣም ኢንተረስትድ የሚያደርገኝ ዘ ሮል ኦፍ ዲያስፖራ ነው። ዲያስፖራ ወደ ኢትዮጵያ እንግዲህ ያው ትምህርታችሁን ተማራችሁ ሐኪሞች ሆናችሁ ኢንጂነሮች ሆናችሁ ወደ ኢትዮጵያ መሄዳችሁ አይቀርም አይደል? ስለዚህ በዛ ሰዓት ያው ዲያስፖራ ነው እንግዲህ ዲያስፖራ ወደ ኢትዮጵያ ሄዶ ምንድነው የሚያደርገው? ከዛስ የሚያጋጥሙት ነገር ለሁሉ ሰው በእርግጥ ይሄ የሚታወቅ ነገር ነው። ዘሴም እንትን ነው ግን እንደው አንዳንድ ነገሮችን ለማውራት ነው። ለምሳሌ ዘ ሮል ኦፍ ኢትዮጵያን ዲያስፖራ ኢን ሄልዝ ኬር ዴቨሎፕመንት ያየሁትን ነው እዛ። ሌላው ቻሌንጅስ ኦር ፕሮብሌምስ ኦፍ ኢትዮጵያን ዲያስፖራ ኢን ኢትዮጵያ ሪጋርዲንግ ሄልዝ ዴቨሎፕመንት እዛ ከሄዳችሁ በኋላ የሚያጋጥማችሁ ነገር አዜ ዲያስፖራ ሄዳችሁ ልታስተምሩ ወይም ደግሞ የሕክምና አገልግሎት ለመስጠት ነርስም ሊሆን ይችላል፣ ፋርማሲ ጤናን በተመለከተ ነው። ሄልዝ ኬር ሁሉንም ያጠቃላል። ሐኪም ሊሆን ይችላል፣ ፋርማሲ ሊሆን ይችላል፣ ነርስ ሊሆን ይችላል፣ ፓብሊክ ሄልዝ ሁሉንም ያጠቃላል። እንደዚህ አይነት ነገሮች አሉ። ሌላው ዘ ኮንትሪቢዩሽን ኦፍ ኢትዮጵያን ዲያስፖራ ቱ ኢምፕሩቭ ሄልዝ ሲስተም ሄልዝ ኤዱኬሽን እንደዚህ አይነት ነገሮች አሉ። አለፍ ብዬ ዝም ብዬ ሳምራይዝድ የሆኑ ነገሮችን አንዳንዴ ማውራት ፈልጋለሁ። ዘ ሮል ኦፍ ኢትዮጵያን ዲያስፖራ ኢን ሄልዝ ኬር ዲቨሎፕመንት ለምሳሌ ሪሚታንስ ያው የታወቀ ነው። ገንዘብ እንትን ዋናው ትልቁ ነገር እኔ ኢንተረስትድ የሚያደርገኝ እዚህ ጋር ያለው ኖሌጅ ትራንስፈር ነው። ኖሌጅ ትራንስፈር በጣም ያስፈልጋል። ኖሌጅ ትራንስፈር ማለት ምን ማለት ነው? ኖሌጅ ትራንስፈር ማለት በተለያየ መልኩ ነው። ስኪልድ ማን ፓወር ስለሚያስፈልግ ከ50 በላይ ዩኒቨርሲቲዎች አሉ ኢትዮጵያ ውስጥ በግልና በመንግስት ከ50 በላይ በየመንገዱ በየቤቱ ነው አሁን ዩኒቨርሲቲ ያለው። የግሉን ተውት በጣም አለ። ግን ስኪልድ ማን ፓወር ስለሚያስፈልግ እዚህ ስኪልድ የሆናችሁ ልጆች ኢትዮጵያ ሂዳችሁ ሰርብ ብታደርጉ በጣም ጥሩ ነገር ትሰራል። ከገንዘቡ ይልቅ እውቀቱ ነው እና የእውቀት ሽግግር የሚባለው ይሄ ነው። ስለዚህ ይሄን ነገር እንዴት ነው ወደ ኢትዮጵያ ሄደን ሰርቭ ለማድረግ ብንፈልግ ፕሮሰሱ ምንድን ነው የሚለው ፕሮጀክት ካላችሁ ወይም ደግሞ ወደ ኢትዮጵያ ሂዳችሁ ለመስራት ከፈለጋችሁ ዩካን አስካስ እኛን መጠየቅ ትችላላችሁ። እኔ ያን አድቫይዝ ማድረግ እችላለሁ። አድቫይዝ አድርጋለሁ፣ ምንም ችግር የለም። ከዛ ባሻገር ኢንዲፔንደንት ኦፍ አስ የኢትዮጵያ ኤምባሲ ሄዳችሁ ከኢትዮጵያ ኤምባሲ ይሄ ከፖለቲካ ከምናምን ጋር የሚያያይዘው ምንም ነገር የለም። ወደ ኢትዮጵያ ነው የምትፈልጉት ቪዛ ትጠይቃላችሁ አይደል? ቪዛ ለማግኘት የት ነው የምትሄዱት? ኢትዮጵያ ኤምባሲ ነው የምትሄዱት አይደል? እውቀት የዛን ሽግግር ለማድረግ የስራ ፈቃድ ማለት ነው። እዛ ሄዳችሁ ደብዳቤ ይጽፉላችኋል። ያን ደብዳቤ ይዛችሁ እዛ ኢዲኤስ የሚባል የኢትዮጵያን ዲያስፖራ ሰርቪስ የሚባል አለ። ከምንም ጋር አሁን ብዙ ሰው ያያይዘዋል፣ ግን ከዛ ከፖለቲካ ምናምን ጋር አያያዝም። የራሳችሁን ስራ ነው። ደብዳቤ ይጽፉላችኋል። ከምትፈልጉት ኢንስቲትዩት ሄዳችሁ መስራት ትችላላችሁ። እንደዛ ነው ሲስተሙ። ስለዚህ ያው ኖሌጅ አምቡላንስ መኪና አለ። እነዚህ አምቡላንስ መኪናዎች የሚያመላልሱት ሌላ ሰው ነው፣ የጤና እንትን አይደለም። እዚህ አንዴ ከተመደባችሁ እግዚአብሔር ካለ ከሁለት ዓመት ከ3 ዓመት ከ4 ዓመት በኋላ ቅያር ታገኙ እንደሆነ ነው እንጂ በዛው ከተማ የሚባል ነገርም አታዩም። ይሄን ይመስላል ኢንፍራስትራክቸሩ። እንግዲህ ይሄው ወደ በየዳ የሆነ ጃን በለው የሚባል ክሊኒክ እንትን ነው። እዚህ ውስጥ ይሄ ብቻ ነው ያለው እንጂ ወደ ውስጥ ስትገቡ ምንም ነገር የለም። አልጋ የሚባል ነገር የለም። ወንበር የሚባል ነገር የለም። ሲሪንጅ የሚባል ነገር የለም። የሆነም ካለ የሚጠቀሙበት የስንት ጊዜ የሆነ ነው ማለት ነው። አውቶ ኢሚዩን የሚባለው ምንድነው? ያው አዚ ኢሚዩኖሎጂ ብለን የምንጠራው ትምህርት ምንድነው? የራሳችን ሴሎች ፕሮቴክት ከኢንፌክሽን ዲዚዝ ፕሮቴክት ሲያደርጉን ማለት ነው። ግን የራሳችን ሴሎች ደግሞ ፕሮቴክሽን ብቻ አይደለም የሚሰሩት። ተመልሰው አንዳንድ ጊዜ የሆነ ችግር ሲያጋጥማቸው ተሳስተው የራሳቸውን ሴል አታክ ያደርጋሉና የራሱን በራሱ አታክ የሚያደርግ በሽታ አውቶ ኢሚዩን ዲዚዝ ይባላል ማለት ነው። አብዛኛው ሴቶችን ነው የሚያጠቃ። ከዛ ውስጥ ደግሞ ሞር ላስረዳቸው የምፈልገው ስለ ኤስኤልኤ ወይም ሲስተሚክ ሉፑስ ኤሪቶማቶስ የሚባል በሽታ አለ። አብዛኛው ጊዜ ሴቶችን ነው የሚያጠቃው። 1 ለ10 ነው የሚያደርገው። በሴቶች ላይ ነው የሚመጣው፣ በወላድ ሴቶች ላይ ነው የሚመጣው። አብዛኛውን ጊዜ 35 እስከ 35 ዓመት ባለው ነው። ከዛ በኋላ ይሞታሉ ማለት ነው። ግን አሁን የኔ ፕሮፌሰር አዲስ እንትን ዴቨሎፕ ስላደረገ መውለድም ይችላሉ፣ ለረጅም ጊዜ መቆየት ይችላሉ ማለት ነው። አውቶ ኢሚዩን ዲዚዝ ብለን የምንጠራቸው ሁሉንም ነገር የሚያጠቃልል ልብንም፣ ብሬን፣ ነርቭ፣ ማስል ሁሎችንም የበሽታ እንትኖችን ያጠቃልላል። ይሄን ቶሎ እየሄድኩ ይሄ ነው። በተለያዩ በሁለት መልክ ይጠራል። ኦርጋን ስፔሲፊክ እና ነን ኦርጋን ስፔሲፊክ ተብለው ይጠራሉ። ኦርጋን ስፔሲፊክ የምንላቸው ኦርጋን እንደ ብሬን፣ ታይሮይድ፣ ስቶማክ፣ አድሬናሊን እንደዚህ ኩላሊት፣ ፓንክሪያስ እነዚህን የመሳሰሉ እንትኖችን የሚያጠቃ ነው እና በተለያየ ቦታ ላይ እንደ ጆይንት፣ ስኪን እንደዚህ አይነት እንትሎች ላይ ብዙ ጊዜ እኛ ጋር ይመጣል። አውቶ ኢሚዩን ዲዚዝ ብለን የምንጠራው ይሄ ነው። ይሄን ይመስላለኝ። ጉበትንም፣ ሳምባንም ኩላሊትንም ያጠቃል። በተለይ ይሄን በሽታ በእኛ በጥቁር አፍሮ አሜሪካን ይሏቸዋል። በአፍሮ አሜሪካውያኖች ላይ በብዛት ሀፕንት ያደርጋል። እስካሁን ምንም አይነት ሶሉሽን የለውም። እኔም ፒኤችዲን የሰራሁት አንቲ ዲኤስዲኤንኤ በሚባል እንትን ላይ ነው የሰራሁት እና ይሄ እኛ ሀገር ላይ አብዛኛዎች ያየሁት ምንድነው የኩላሊት በሽታ ይዟቸው ያልቃሉ።
በብዛት አለ ኢትዮጵያ ውስጥ የኩላሊት በሽታ አለና አንዱ በሽታ ይሄ ሊሆናል ብዬ ስለምገምት ይህንን የሪሰርች ሴንተር እዛ ኢንስቶል በማድረግ ለመጀመሪያ ደረጃ መመራመር የምንፈልግበት አውቶ ኢሚዩን ዲዚዝ ይባላል። እንግዲህ ይሄ የአውቶ ኢሚዩን ዲዚዝ ውስጥ ኤስኤልኢ ብለን የምንጠራው ነው ማለት ነው። እኛ በተለይ በእኛ ሴቶች ላይ ብዙ ጊዜ ሀፕንድ ያደርጋል። አብዛኛውን ጊዜ ያው ማዲያት ምናምን ብለን የምንጠራው ነው። ግን በተለይ እኛን አታክ የሚያደርግ ምንድነው ጥቁሮችን ኩላሊት በሽታ ላይ ነው። ኩላሊት በሽታ ላይ ለምንድነው ሀፕንድ የሚያደርገው የሚለውን ቆዳ ላይ እንደዚህ በጣም ይወጣል። እንደዚህ ፊታችን ላይ በወጣቶች ላይ እንደዚህ ዲዚነስ ያመጣል። የተለያዩ ወደ 4 አይነት እንትኖች አሉት ሲስተም በሽታዎች አሉት። ቆዳ ላይ ሊወጣ ይችላል። በድረግም በተለያየ እንትኖች ሊመጣ ይችላል። በዚህ መልክ ነው እንግዲህ አንዳንዴ ያው የሚያስከትሉት ነገር ያሳክካል፣ ጸጉር እንዲረግፍ ያደርጋል፣ ከንፈራችን በጣም ያበላሻል። በጣም የተለያዩ እንትኖችን ይመጣል ይመስላል ክሊኒካል ማኒፌስቴሽኑ። ኦኬ አሁን ወደ እየጨረስኩ ነው። አሁን ሌላ በቃ ይሄን ካልኩ ዘንዳ እንደነሱ አይነት አንድ ኦርጋናይዜሽን አለን እና ያንግ አካዳሚሻን ነው አንድ ላይ ሆነን የመሰረት ነው። አብረን እንሰራለን ብለን እንትን ብለናል። ግን በአጋጣሚ ዛሬ እንትን አልጨረስንም። ቢነስት ይባላል የኛ ኦርጋናይዜሽን። ቢነስት ነስት ምንድነው? ጎጆ አይደለ? ምንድነው? የወፍ ጎጆ ሆን ማለት ነው። ግን ቢነስት ማለት ብሪጅ ኢትዮጵያ ብሪጅ ኢትዮጵያ ነስት አዞ ኔትወርክ ፎር ሳይንስ ኤንድ ቴክኖሎጂ ማለት ነው። ብሪጅ ኢትዮጵያ ኔትወርክ ፎር ሳይንስ ኤንድ ቴክኖሎጂ ይባላል። ቅርብ ጊዜ ነው ኦርጋናይዝድ ያደረግነው። በእርግጥ ለረጅም ጊዜ የታሰበ ነው። ግን በተለያየ መልክ ልጆቹ ወደ ተለያየ ቦታ ሲሄዱ ያው በደንብ ስላልተመሰረተ ከኔ ጋር አብረው ኦርጋናይዝድ ሆነን በደንብ ጥሩ ሁኔታ እንሰራለን። ዌብሳይታችን ገብታችሁ ማየት ትችላላችሁ። ብሪጅ ኢትዮጵያ ኔትወርክ ፎር ሳይንስ ኤንድ ቴክኖሎጂ ነው። አሶሲዬሽን ኦፍ ዴዲኬትድ ዲያስፖራ ፕሮፌሽናልስ ሪሰርች ኤክስፐርትስ ኖሌጅ ስኪል ሳይንስ ኤንድ ቴክኖሎጂ የአይቲ ባለሙያ አለን፣ የሜዲካል ባለሙያ አለን፣ አግሪካልቸር አለን፣ ኢንቫይሮንሜንታል ሄልዝ ላይ የሚሰራለን፣ ፒስ ኤንድ ዲሞክራሲ ላይ የሚሰሩ ልጆች አሉ እና ከጥሩ ልጆች አሶሲዬትድ የሆነ ነው። ማንኛውም ሰው አብሮ እንዲሰራን እኛ ፈቃደኛ ነን። ያው ከነሱ ጋር ኢንፎርሜሽን ኤክስቼንጅ እንደራረጋለን፣ ለወደፊት እንሰራለን። ይሄ ዶክተር ሰይድ ይባላል፣ እኔ ነኝ። ከዛ ዶክተር ዮሐንስ ይባላል፣ ዶክተር ብርሃኑ፣ ዶክተር ይሄ ፒኤችዲ ተማሪ ነው፣ አየነው ይባላል። ይሄኛው ሮሼ አሜሪካ ውስጥ ነው የሚሰራው አሁን። ይሄኛው ፒስ ኤንድ ዲሞክራሲ ላይ የሚሰራ ነው። አዩ ነው። ይሄኛው አየ ነው። ይሄኛው ማን ነው የሚባለው? አብዮት ይባላል ማለት ነው። እና በጣም አመሰግናለሁ። እንግዲህ ያው ይሄ ኢትዮጵያ ሁኔታ የሚያሳይ ነው። እጅግ በጣም እናመሰግናለን ዶክተር አደራጀው ዋካ። እንግዲህ እንዳያችሁት ነው ሰፋ ያለ አሁን ለኛ ምናልባት የተወሰነ መለስ ብዬ ሳየው 3-4 ፌዝ ነው ያለው አይደል? መጀመሪያ ትምህርት እንዴት እንጀምራለን፣ እንዴት ነው አፕላይ ማድረግ ያለብን የመሳሰሉት የሚል የተነሱ ቶፒኮች አሉ ቅድም። ከዛ በኋላ ደግሞ ኦኬ ትምህርቱን ካገኘን በኋላ ትምህርቱን በምንማርበት ሰዓት ምን ላይ ፎከስ ማድረግ አለብን የሚባሉ ነጥቦች ተነስተዋል። ግን ደግሞ የሰው ልጅ የሆነች ነገር ይማራል፣ ስራ ይሰራል፣ ቤት ይገባል፣ ይተኛል፣ የሆነ ሰዓት ላይ ይሞታል አይደለም አይደል? ከዛ ያለፈ ነገር መጀመሪያ የመቀመጫዬን አለች ጦጣ የሚባል አባባል አለ አይደል? መጀመሪያ የራሳችን ሴኩር ካደረግን የሆነ ስራ ካገኘን መለስ ብለን ግን ምን ማድረግ አለብን ብለን ማለት አለብን። እውነቱን ለመናገር ይሄ መገናኘታችን ራሱ የዛ አንዱ ምልክት ነው እንጂ አሁን ብዙዎች እረፍት ወስደው ዛሬ መጧሉ፣ ከኛ ማህበር ራሱ ከስራ ወጥተው ዛሬ መጧሉ፣ ሌላም እና ግን የሆነች እኛን ትንሽ ያስቸገረችን በቀጣዩ ደግሞ በተሻለ ፍጥነት እሱን የሚያልፈው ከሆነ በጣም ወሳኝ ነገር ነው የሚል ነው። ከዛ ውጭ ደግሞ እኛ እንደ ዲያስፖራ ማለት ውጭ ያለው አደረጃጀት ሁሉ ጊዜ ምንድነው የሚያደርገው? ተሰብስቦ በቃ አገራችን እንዴት እንርዳ የሚል ብቻ ነው ፎከስ የሚደረገው። ግን እኛስ እንዴት ነው የምንረዳዳው? እና በራሳችን እኮ አልቆምንም ብዙዎቻችን አይደል? 10 ዓመት 10 ምናምን ዓመት እኮ እየተንገዳገድን ያለ ነው። ሲስተሙን አናውቀውም፣ እንዴት መሆን እንዳለብን አናውቅም። እዛ እውነቱን ለመናገር ቅድም የተነገረ ነገር አለ። እዛ ሀገር 10 ዓመት 15 ዓመት ኑሮ ራሱ በ20 ዓመት በመሳሰሉ ተበድሬ የሆነ ቤት በገዛ ምናምን ለማለት የማንችልበት ደረጃ ደርሳል ማለት ነው። ዊች ሚንስ እኛ ጋር ራሳችን በተለያየ መልኩ ማቆም መቻል አለብን፣ መተጋገዝ መቻል አለብን። እያንዳንዳችን በተጋገዝን መሰረት ከጀርባችን የምናግዛቸው 10-15 ቤተሰቦች አሉ እና ይሄም በተቃራኒው አገርን እንደ መርዳት ነው እና በመጀመሪያ ሁለት ነው የሚናገረው ሲቪል ኢምፖርታንት ነው በጣም
ላይ 2 ፔጅ ምናምን ሳይሆን አንድ ፔጅ ኢትዮጵያ የሰራኸው ኢምፓክት የተማርከው ምናምን ሳይሆን እንደዚህ አድርጌ ያለው እንደዚህ ሜጀር የሚደረግ ነገር ሲቪ በጣም ኢምፖርታንት ነው። ሲቀጥል ግን እኔ ፐርሰናሊ ማምነው ዴይ ቱ ዴይ ራስህን ማስተማር ለምሳሌ ኢንጂነሪንግ ከሆነ የተማርከው ዴታ በጣም ኢምፖርታንት ነው። ሲቪ ኤክሴል ፌዝ አውት ያደረገ ነው። ሶ ፓይተን ወይ ደግሞ ዴታ ብሪክስ እንደዚህ ወይ ደግሞ ስኖውፍሌክ እንደዚህ ነገሮች አጫጭር ኮርሶች አሉ እና እሱን ብትማሩ ኢንተርንሺፕ እንድታገኙ እነሱ ስሎ ሆነው ለረጅም ጊዜ የሚወስድባቸውን ነገር እናንተ የሆነ አጭር ነገር ስትሰሩ they will be like oh there is a potential there። ስለዚህ እኔ የኔ ኤክስፒሪየንስ እሱ ነው የነበረው። so I think it helped። በጣም እሺ ስሜ ትርሲት እባላለሁ። ከመጣሁ 4 ዓመት ይሆነኛል። እሺ እና ሲቪል መሀንዲስ ነኝ። ረጅም አመት ነው ከ20 አመት በላይ ሰርቻለሁ በጥሩ ፖዚሽን ላይ። እዚህም ከመጣሁ በኋላ ዶክመንቴን አኒርካንት አስደርጌያለሁኝ። ግን ብዙ ቢበርቡንግ ልክ ያለው የኛ ሀገር ትምህርትን እንደሚወሰድ ሊገባኝ አልቻለም። ልምዳችንም ያው ደግሞ አረጋግጠው መረጃውን ሰጥተውኛል። ዲግሪውንም አንድ እኩል ኔብን ነው ብለው ሰጥተውኛል። ኢንጂነር ካመርስም ማረጋገጫውን ኢንጂነር ነች በኢንጂነርነት መጠራት ትችላለች ብለው ሰጥተውኛል። ግን ማንኛውም ኢንተርኔመን ሊቀበል ፈቃደኛ ኢንተርቪው እንኳን አያደርጉ። አንድ 6 ወር ነው የሰራሁት ኢቫንጌሊካል ሪጂዮናል ፈርባንድ ፈርትሬተር ሆኜ። እና ምንድነው አክሰስ ሊኖረን የሚችለው? በኢንጂነሪንግ ሙያ የረጅም አመት የስራ ልምድ አላት። ሀገር ቤት ከዛ ሀገር መጣ 6 ወር ሰርታለች። ከዛ በኋላ ግን በሙያዋ አኔርኬን አስደርጋለች። ከኢንጂነር ካመር ከሁሉም ዶክመንት አላት። ግን ወደ ስራ መግባቱ ጋር አስቸጋሪ ሆኖብኛል፣ ብዙ አብዛጋ ነው የሚመጣው የሚል ነው ጥያቄው። አንዲት ነገር ብዬ ቀጥታ ወደ ሞር ኢንጂነሪንግ ስፔሲፊክ የሆነው ወደ ኢንጂነሮቹ ነው የምመልሰው። ከዛ ውጭ ግን መሰረታዊ ነገር አለ። አንዳንድ ጊዜ እዚሁ ሀገር ተምራችሁ አሁን ጀርመን ጓደኞችም አሉ ሌሎችም 20-30 አፕሊኬሽን መላክ ኖርማል ነው። ስለዚህ አንዳንድ ጊዜ ከውጭ ስንመጣ 20 አፕሊኬሽን ልከን አሁን ቀጥታ ሪጀክሽን ሲመጣ ዶክመንታችን ጋር የተያያዘ ይመስለናል፣ ከመጣንበት ሀገር ጋር ይመስለናል። እና እንኳን አይደለም በኢንጂነሪንግ ሌቭል በሌላ ለመምጣት እኔ ጀርመን የሆነ አውስቢልዲንግ ለማድረግ ማለት ነው 60 አፕሊኬሽን የጻፈቃል። ግን ስፔሲፊክ አሁን እሷ ባለችበት ደረጃ አንጻር ከኢንጂነሪንግ አንጻር ምንድነው መሄድ ያለበት የሚለው ሞር ወደ ኢንጂነሮቹ ብመጣ እንደው እያሱ የሆነ ነገር ብትል ደስ ይለኛል። ከዛ ወደ ኢንጂነር እመጣለሁ። አንዳንድ ልጆች ከኢትዮጵያ ሲመጡ ኢንጂነሮች ወደ እኔ መጥተው ስራ የማስቀጠሩ እድሉ ነበረኝ። ሲቪል ኢንጂነር ነኝ። 8 አመት ምናምን ሰርቻለሁ። አሁን እርሶ ለጠየቁት ጥያቄ አንድ ልጅ ነበር ከኢትዮጵያ የመጣ በቅርብ 5 አመት ሆነው አፕላይ ከጀርመኖች ነው አክቹአሊ ከኢትዮጵያ ያመጡት። ከዛ እንዴት ስራ ላገኝ አለ። ከዛ ወደ አለቃ ሄድኩና እንዴ 15 አመት ልምድ ያለው ልጅ አለ፣ እኛ ስንሰራ ሰው የለም ትላላችሁ፣ ሰው ያስፈልገናል፣ ስለዚህ እንዴት እናስገባው አልኩት። ብዙ ሰዎች አፕላይ ያደርጋሉ እኔ ጋር፣ ግን ችግሩ ምንድነው? ወይ ቋንቋ ችግር ነው። እኛ ዲፕ ስለምንሰራ የካልቸሩ እንደዛ ሆኖ ቋንቋ 5 ወር ትንሽ ነው። ቋንቋ ይማርና ሌላ ጊዜ ስዕል እኮ አሁን ድሮይንግ ምናምን እኔ ኢንጂነር ነኝ፣ ሰዓሊዎች አሉኝ፣ ይሄን ፕላን አለ ሳልልኝ የምላቸው ልጆች በጀርመኛ በጽፍ ናውዴይስ በኮምፒውተር ተርጉሞ መስራት ይችላሉ አልኩት። የአንዱን አልቻልኩም። የኔን አለቃ ሌሎቹን አናግሬ 2 ዝግጁ ሆነው አንድ ልጅ ላስቀጥር ችያለሁ። ይሄ ማለት ሰው ያስፈልጋል። ልጆች አፕላይ ይገባላቸዋል። ዋናው ደግሞ በቨርቡን ቅድም እንደተባለው በጥራት አይሰራም። ይሄ ፐርሶናል የምንላቸው የሚገባውን አፕሊኬሽን የሚያዩት ወዲያው ያስወጡታል ጥሩ ካልሆነ የተጻፈው። ስለዚህ የዚህን ሀገር የሚያውቁት አይነት በቨርቡን ማፕ ያስፈልጋል። አሁን የማላቀውን ነገር ሳይ እሱን ልብ ለማለት ይከብዳል ለሰው ልጅ። ብዙ ሰው እነሱ ጋር ለቅጥር ስራ ስለሚፈልግ ማለት ነው። ስለዚህ ልጆች እንዴት እንደሚያደርጉ ከዚህ ሀገሩ ሰው መጠየቅ፣ አሞላሉ እንዴት ነው የሚለውም ማለት ነው። ከዛ በሰው ነው እየተገኘ ያለው ለጊዜ። እሺ ወደ መጨረሻ መርሃ ግብር እናልፋለን። ለዚህ ፕሮግራም ቅድም እንዳልኳችሁ በእውነት በጣም ጊዜ ወስደው
ከሩቅ ቦታ ከበርሊን ድረስ የረጅም ርቀት ተጉዞ ነው እንግዲህ ሁለቱም እንግዶቻችን የመጡት ማለት ነው። እና ከዛ አንጻር ለዚህ በመካከላችን ተገኝተው ይሄን መረጃ ሊያካፍሉን ፈቃደኛ ስለሆኑ እጅግ ደስ ብሎን ያዘጋጅነው የምስክር ወረቀት አለ። እሱን ዶክተር ዮሴፍ ወደ መድረክ መጥተህ ለእንግዶቻችን ምስክር ወረቀቱን ብትሰጥልን እጅግ ደስ ይለኛል። እሺ፣ ምናልባት አንድ ጊዜ ኮንቴንቱን አነባለሁኝ። ለምሳሌ ለዶክተር ዋካ አደራጀው ማህበራችን በቀን 15/11/2025 እንደ አውሮፓውያን አቆጣጠር በፍራንክፈርት ከተማ በጀርመን የኢትዮጵያውያን የከፍተኛ ትምህርት ተማሪዎችና ምሩቃን የልምድ ልውውጥ በሚል ባዘጋጀው መድረክ ላይ የክብር እንግዳችን ሆነው በመገኘት በሕክምናው ዘርፍ ያለዎትን የረጅም ጊዜ የጥናትና ምርምር ልምድ ስላካፈሉን እንዲሁም ስለነበረው ንቁ ተሳትፎ ይህ የምስክር ወረቀት ተሰጥቶታል ይላል። ግማሽ በአማርኛ በግማሽ በኩል በጀርመንኛ የተዘጋጀ ነው። ቀጥታ ወደ ዶክተር እሺ። ሁለተኛ ለኢንጂነር መኳንንት ያዕቆብ ሚካኤል ማህበራችን በቀን 15/11/2025 እንደ አውሮፓውያን አቆጣጠር በፍራንክፈርት ከተማ ባዘጋጀው በምህንድስናው ዘርፍ ያለዎትን የረጅም ጊዜ ልምድ ስላካፈሉን ይህ ምስክር ወረቀት ተሰጥቶታል ይላል። እሺ፣ በጣም እናመሰግናለን።